ሰላም ጤና ይስጥልኝ እንዴት ከረማችሁ የዩኤፋ ቻምፒየንስ ሊግ ግማሽ ፍጻሜ ደርሷል ማክሰኞ ምሽት ኤምሬትስ አርሰናልና ፓሪስ ሰን ጀርመን ያጫውታል መድፈኞቹ ፔዥን ካለፉ ለፍጻሜ በመድረስ በታሪካቸው ሁለተኛውን የቻምፒየንስ ሊግ ታሪክ ይጽፋሉ ተመልሰናል በቪዲዮ በቻምፒየንስ ሊግ ሩብ ፍጻሜ በርከት ያሉ ፕሮግራሞችን ሰርተን ጠለቅ ያሉ አስተያየቶችን ከባልደረቦቼ እንድትጋሩ አድርጌ ነበር አሁን ደግሞ በዚሁ ቻናል በግማሽ ፍጻሜው በቀጠሮ በተሰጣጣነው መሰረት ነው አሁንም መተናል መንሱር አብዱልቀኒ ነኝ በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል በዩኤፋ ቻምፒየንስ ሊግ አጋር በሃይነከን ድጋፍ የሚቀርበው ፕሮግራማችን የግማሽ ፍጻሜው የመጀመሪያ ቪዲዮ እነሆ ውይይታችን አሁን ይጀምራል ዛሬም ብቻዬን አይደለሁም ሁለት የሙያ ባልደረቦቼን ጋብዣለሁ ባለፈው ሳምንት በዚሁ በቻምፒየንስ ሊግ ሩብ ፍጻሜ በሁለቱ ጨዋታዎች ላይ እንደዚሁ ርዕሶችን አንስተን ስንወያይ ነበር በግራ በኩል ዮናስ አዘዘ ከዲኤስቲቪ ሱፐር ስፖርት ቴሌቪዥን ላይ የኢትዮጵያ እግር ኳስ የኢትዮጵያ ፕሪሚየር ሊግ ላይ በተለይ እንዲሁም የአውሮፓ ጨዋታዎችን አለፍ ይያለም ሲተነትንላችሁ ብዙ መረጃ ሲሰጣችሁ የምታውቁት ነው ዮኒ እንዲሁም በቀኝ በኩል ሚሊሻ አይደለም ሚሊዮን ጉክሳ እንዲሁ እሱም በተለያዩ የሬዲዮ ፕሮግራሞች ላይም በጨዋታ ትንተናው ታውቁታላችሁ ግን እንደው እነሱን ላስተዋውቅ ብዬ ነው እንጂ የደንቡን ግን ባለፈው ሳምንትም ከኔው ጋር ብዙ ሲወያዩ የነበሩ ናቸው አመሰግናለሁ ዛሬም ስለመጣችሁ አሜን አመሰግናለሁ እንግዲህ እናንተም ከሩብ ፍጻሜው ደግሞ ወደ ግማሽ ፍጻሜ አልፋችኋል ፋይናል ደርሳል ዮኒ ልንጃጂ ፋይናል ማለፊያ አይቀር ዮኒስ አኔ ሁሌ ከግማሽ ፍጻሜ ነው ምንም እንትን አልሰጥም እኔ ከጨዋታው ቀን ኦሬዲ ዋንጫ ቀደም ያልፎክር ብላ ከሪያል ማድሪድ ተምሬ ማርካና አሴሉትም እንጂ ከሪያል ማድሪድ ተምሯል ዮናስ በጣም አመሰግናለሁ እንዴት ናችሁ ግን ሰላም ነው እንዴ የግማሽ ፍጻሜ ጨዋታኮ አርሰናል ሪያል ማድሪድ የነበረውን ጨዋታ ውጤት እንገምት ነበር የመጀመሪያው ጨዋታ 3-0 ካለቀ በኋላ ዮኒ አንተም በሰፊው ብለው ነበር ያልከው ነገር ሆኗል ብዙሃኑ የሚጠብቀው ውጤት ነው የተመዘገበው ግን ጭራሽ ቤርናቢው ላይ ሄዶ አሸንፎ ነው አርሰናል ወደ ግማሽ ፍጻሜ ያለፈው ግን አሁን ደግሞ ሌላ አይነት ተጋጣሚ ፓሪስ ሰን ጀርመን በግማሽ ፍጻሜ አጋጥሞታል ባለፈው ሪያል ማድሪድ ከወቅታዊ ውጤቱ አንፃር ብለሃል አርሰናልን ላይ ገዳደር ይችላል ብለህ ነበር አልተገዳደረም ፓሪስ ሰን ጀርመን ግን በተመሳሳይ ሚዛን ከመዘነው ግን ከወቅታዊ ብቃት አንፃር ከባድ ተጋጣሚ ነው በትክክል መንሱር የተለየ የማድሪድ እና አርሰናል ጨዋታ ከፒኤስጂ እና ከአርሰናል ፍጹም የተለየ ነው ፓሪስ ሳን ጀርመን በተለይ እነዚህ ባለሀብቶች ካታሮቹ ከመጡ በኋላ አብዛኛው ሞዴሉ ልክ እንደ መጀመሪያ የጋላክቲኮ ዘመን ይመስል ነበር የሪያል ማድሪድ ሚዛና ያልሆነ ቡድን ግን በሱፐርስታሮች ኳክብትን በማምጣት በእነሱ ትከሻ ላይ የሆነ ነገር ማሳካት የሚፈልግ አይነት ያ ደግሞ እንደማይቻል የመጀመሪያ ጋላክቲኮ ጊዜ ባለፈው በሰፊ ያነሳ ነው ያሳየ ይመስለኛልና ብዙ ኳክብቶች ዝላታን ካቫኒ ያል ብዙ ምጠራቸው ሱፐርስታሮች ለፒኤስጂ ተጫውተዋል መጨረሻ ደግሞ ሜሲ ምባፔ ኔይማርን ጨምሮ ሁሉም አላሳኩም አንዴ ነው ፋይናል የደረሱትና አሁን ግን ልክ የሁለተኛውን የፍሎሬንቲኖ ፔሬዝን ማሪያል ማድሪድ የሚመስል የቡድን ግንባታ ነው ፒኤስጂ እና አሁን በትክክለኛው ጎዳና ያለ ቡድን ይመስለኛል በተለይ ሉዊስ ኤንሪኬ ከመጣ በኋላ ራሱ አሰልጣኙም በደም ክሬደንሻሉን ያሳየ ያለበት ነው በባርሴሎና ስኬታማ ነበር ከዛ በኋላ ኢንተርናሽናል እግር ኳስ ላይ ያየነው ከስፔን ጋር ከዛ በፊት ሮማ ሴልታ ቪጎ ነበር አይደል የሰራውና በትክክል ሉዊስ ኤንሪኬ የሚገባውን ክብር እንዳላገኘ የሚያሳይ ሲዝን እያሳለፈ ይመስለኛል ብዙዎች ይሄን ሁሉ አቺቭ አድርጎ እኔ አሁን ፋይናል ደርሶ ዋንጫን ባያነሳ ለኔ ፒኤስጂ በጣም በግሩም ሁኔታ እንደዚህ የፓሪሳውያን እንደዚህ በተስፋና በጉጉት ዋንጫና አነሳ ብለው እንዲጠብቁ የሚያደርግ ቡድን የገነባላቸውና በእነ ፔፕ በእነ ክሎፕ በእነሱ ደረጃ ያለ አሰልጣኝ እንደሆነ በሚገባ ያያየው ነውና ለአርሰናል በጣም የተለየ ተጋጣሚ ነው ፒኤስጂ የመጀመሪያው ምድብ ጨዋታ ላይ ኤምሬትስ ላይ ታስታውሳል አርሰናል ያን ቡድን አሸንፎታል ግን እነዛውን 4-5 ወራት በኋላ ነገሮች ሁሉ ተቀያይረዋል አሁን የሻምፒዮንስ ሊግ ፎርማት በጣም የጠቀመው ፒኤስጂ ነው ይመስለኝ የተጠቀመበትም ፒኤስጂ ይመስለኛል 3 ጨዋታ ተሸንፈ የመጀመሪያው በድሮ ፎርማት በታምራት ታልፍ 9 ነጥብ ነው በጣም የማለፍ እድል 0 ነውና በዛ ተንጠልጥሎ ነው ያለፈው ግን
ያንን እድል በደንብ ነው የተጠቀመበት ቡድኑ በደንብ አድርጎ ከዛ በኋላ ተዋሃደ አሁን እዚህ ደረጃ ላይ ደርሷል ከአርሰናል ጋር ሲጫወቱ እኮ የነበረው ቲም ላይ ፍሮንት ትሪ ላይ የነበሩት አንድ ዴዚሬ ዱዌ ነው የነበረው የዛን ጊዜ አሁን ዴምቤሌም አልነበረም ከኤንሪኬ ጋር ተጋጭቶና ራስ መልበሻ ክፍል ውስጥ እኮ ማን ነው ቦስ የሚለውን አሰልጣኙ በደንብ ያሳየበት እነዚህ አይነት ዲሲሽኖች እዚህ ያደረሱት እነዚህ አይነት ዲሲሽኖች ናቸውና ልክ አንድ የሚያስማማኝ ነገር በቀደም አንቷን ከምቦዋሪ የራሱ የቀድሞ የፒኤስጂ አማካይ አሰልጣኝ ነበር በቃ እዚህ መልበሻ ክፍል ውስጥ አሮጋንስ የለም ነው ያለው እና ሁሉም ኢጎ የለም አሮጋንስ የለም ሜዳ ላይ በጣም ዲሲፕሊን በጣም ወርክ ኤቲካቸው በጣም ከፍተኛ ሆነ ሜዳ ሁሉም ኃላፊነቱን የሚወጣ ፒኤስጂ ነው ያየን ያለነውና አርሰናል ከኤሚሬትሱ የፒኤስጂ ድል በኋላ የተለየውን ቡድን የሚገጥም ይመስልኛል ሚድፊልድ ላይም እኮ ለውጦች አሉ አይደለም በተለይ ዛይር ኤምሪ ሚሊሻ ወዳሉ ሚሊዮን ተጫዋች ከዛን ጊዜ በኋላ በፋቢያን ሩይዝ ተተክቷል ብዙ ለውጦች አሉና ፓሪስ በደንብ ተገንብቶ እዚህ ጋር የደረሰ ይመስልኛልና ሙሉ ቡድን ነው እንደ ማድሪድ አማካይ ክፍሉ ክፍተታት ምትለው አይደለምና በጣም ጠንካራ ቲም ተለፊት ላይ እኔ ዘንድሮ ያዩ ያሉት አስደናቂ ነው ከፉል ባኮቹ ጀምሮ የአሽራፍ ሐኪሚና ሜንዴስ የሚባለው ተጫዋች እንደገና ፊት ላይ ያሉት ተጫዋቾች ስፒዳቸው ድሪብላቸው እንዳውም ናቹራል 9 ቁጥር እኮ ጎንካሎ ራምቦስ መሰለኛል ግን እሱ አይተቀም ዴምቤሌ ነው የሚጠቀመውና ለተጋጣሚ ለማርኪንግ አስቸጋሪ ሆነ ቦታ የሚቀያየር በጣም ሚድፊልዱ በጣም ፈንክሽን የሚያደርግ ኳስ የሚቆጣጠር ቡድን የገነባውና ትንሽ ያየውበት ችግር ምንድነው ተደጋጋሚ ጥቃት ሲመጣ መፍረክረክ ነገር በአስቶን ቪላም ጨዋታ አይተናልና እና ፓሪስ በጣም ጥሩ ነው እንደዚህ አይነት ፓሪስ አያቻላቀም እኔ መጀመሪያ ያየሁት መስፈሪ ሰሚ ፋይናሊስት ፓሪስ ይሄ ሉዊ ፈርናንዴስ የነበረው 1994-95 በጣም ቶፕ ነው ጂኖላና ጆርካይፍ አሉ ማል ላይ ጆርጁ ያለ ሚድፊልድ ላይ እና ቪንሰንት ጎየረን መሰሉ ተጫዋቾችና በጣም ምርጥ ቡድን ለኔ ሻምፒዮን ሆነ የነበረበት እሱ ነው ግን ሚላን የገጠመው ካፒቴና ዲያን ሳቪሴቪችን መቋቋም አልቻለም ከዛ በኋላ እኔ በጣም ኮንቪንሲንግ ፒኤስጂ አሁን ያዩ ያሉት ነውና በጣም ጥሩ ጊዜ ነው ፓሪስ የሚለው ስም በአውሮፓ ትልቋ ከተማ ከትልቆቹ ከተሞች አንዱ የፋሽን የኤሌጋንስ ፓሪስ የሚለው ስም ራሱ የኔ የሚወክል ነው እነሱ እንዲያውም አረቦቹ ፔዥን እንደገዙት መጀመሪያ ያደረጉት ብራንድ ሎጎ ነው ሪዲዛይን ያደረጉትና ቱሬፌልን ከፍ አደረጉና ፓሪስ የሚለውን ቦልድ አደረጉት ሳን ጀርመን ምትሏን ትንሽ አደረጉ እንዲህ አልነበረም በፊትና በፊት እንደውም ፒኤስጂ ፔዤ የሚለው ቃል ብቻ ነበር የሚታየው ምክንያቱም ፓሪስ የሚገባት ትልቅ ቡድን የቻምፒየንስ ሊግ ቡድን እና ትልልቅ ተጫዋቾች የሚል ነበር ትልቅ ቡድን በትልቅ ተጫዋቾች የግድ መሰራት እንደሌለበት ግን ተማሩ አሁን ቡድን ሆነ የተቀናጀ ሆነ ለቻምፒየንስ ሊግ ግማሽ ፍጻሜ እርግጥ ፍጻሜ ደርሷል በእነ ኔይማርም ግን ይሄኛው የበለጠ ግን ግምት ያገኘ ይመስለኛል በትክክል አሁን ያነሳው ነገር ይመስለኛል ፓሪስ ሰን ጀርመን የበለጠ ያሳደገው የሉዊስ ኤንሪኬ አይነት አሰልጣኝ መጀመሪያ ስትቀጥር ራሱ ፕሮጀክትህ ምን እንደሆነ ማወቅ ይፈልጋል ኤንሪኬ በእንደዚህ አይነት መልበሻ ቤት የሚሰራ አይነት አሰልጣኝ አይደል አታመጣውም ሲጀመር ስለዚህ ሉዊስ ኤንሪኬ መጀመሪያ ስራውን የሰራው መልበሻ ቤት ነው ብዬ ነው ማስበው የነበሩትን ነገሮች ለማጽዳት ብዙ ጊዜ አልወሰደበትም ከኬሊያን ኢምባፔ ጋር ከመጣ ጊዜ ጀምሮ አለመግባባቶች ነበሩ ያው ፍለፊት አያወጣቸው ግን ያልተስማማው ነገር እንዳለ ግልጽ ነበር ስለዚህ ኃላፊነት ለመውሰድ ዲሲሽን ለመውሰድ ማይቸገር አይነት አሰልጣኝ ነው ሉዊስ ኤንሪኬና መልበሻ ቤቱን ቶሎ ተቆጣጥሮታል ከዛ በኋላ ቡድኑ ሜዳ ላይ መልበሻ ቤትም ቀስ እያለ የተገነባ ቡድን ነው በአንድ ሌሊት አልገነባውም ይሄ ቡድን ዝውውሮቹ በደም ችግሮቹን አድሬስ ያደረጉ ናቸው እንግዲህ ቅድም ስናነሳ የነበረው ለሆኑ ሰዎች ተስማሚ የሆነ ቡድን መገንባት ለአሰልጣኞች አይስማማም እኮ ቡድን ለሚገነቡት ሰዎች ራሱ ተስማሚ አይደለም ለሆኑ ሰዎች ከፊት ላሉት ሶስት ኔይማር ኢምባፔና ሜሲ እንዲስማማቸው ብቻ ሌሎቹ ለቡድኑ የሚሰጡት አገልግሎት ጎልቶ የማይታይ ለቡድኑ ሳይሆን ለነዚህ ሶስት ሰዎች የሚጫወቱ ለነሱ ምቾት ብዙ መከላከል ላይ ትኩረት እንዳያደርጉ ቡድኑ በጥቂት ሰዎች እንዲከላከል የሚያጋልጡ አይነት ለትልልቅ ጨዋታዎች የማይስማማ አሰልጣኞች ደግሞ በትልልቅ ጨዋታዎች በጣም ብዙ ሰራተኛ ሆኑ ተጫዋቾችን ይፈልጋሉ በተለይ ከኳስ ውጪ ያለው አሁን በሆነ ፍጥነት ነው ከአንድ ሳጥን ወደ አንድ ሳጥን ኳስ የሚመጣውና ጎል የሚገባብና ከፊት ምንም አይነት የመከላከል አስተዋጽኦ የለም ላይኖች ክፍት ናቸው ከዛ የሆኑ ሰዎች መስዋዕት እንዲሆኑ ለነሱ ብቻ ከዛ አሰልጣኙ በዚህ መንገድ መስራት ትክክል እንዳልሆነ አሰልጣኞቹ እግር ኳሱን ይረዱታል ያውቁታል
ሳይግባቡ ከሜሲ ጋር ሲጋጩ አንዴ ከኤምባፔ ጋር አንዴ ከኔይማር ሳይጋጭ የወጣ አሰልጣኝ እኔ አላውቅምና ሁሉ ጊዜ ችግሮች ያሉበት ቤት አሁን ሉዊስ ኤንሪኬ የሰራው ቡድን ግን ከኋላ ጀምሮ ቀስ እያደገ ሜዳ ላይ አሁን አንድ የሆነ በሚከተለው የጨዋታ ስልት ውስጥ አስፈሪ ቡድን መሆን የቻለ ነው እንግዲህ ከአርሰናል ጋር የተገናኙበት ወቅት ላይ አሁን ያልኩት ቡድን ነበረ ብዬ እኔ አላስብም ቅድም የሆነ ያንሶታል ዋናው ሰው እንግዲህ አሁን በዚህ በማጥቃቱ ላይ ብዙ ጎል ያስቆጠረ ብዙ የጎል ድል እየፈጠረ ያለው ዴምቤሌ የነ ኤምባፔን መንገድ መከተል የፈለገ መልበሻ ቤቱ ላይ አሁን እኔ ነኝ ስታሩ ማለት ይሄን ማንጸባረቅ የፈለገ ሰው ይመስል ነበር ነው አንተ አይደለህም እኔ ነኝ የሚለው ነገር በደንብ እሱ ጋር እስኪያደርስ ድረስ ከተግባብተው መስራት ተቸግሮ ነበር ስለዚህ በኤምሬትስ ጨዋታ ጥሎት ነው የመጣው ይዞትም አልመጣም ወደዚህ ስለዚህ እንዲህ አይነት ችግሮች የነበሩበት ወቅት ላይ ነው በዛ ወቅት የተገናኙት አሁን በደንብ አለቃ ያለው በደንብ ስታይሉ ሜዳ ላይ ያደገ የመጣ የፋቢያን ሩይስ ጉዳይ ዝም ብሎ ለውጣ ዛይሬ ኤምሪ ብዙ ሜዳ የሚያከልል ግን ጫውታን ኮንትሮል ለሚያደርግ አሰልጣኝ ደግሞ የበለጠ ተስማሚ ፋቢያን ሩይስ እንደሆነ ይታወቃል ፓሶቹ የማይዛነፉ ናቸውና በትክክለኛው ሰው ተክቶ ሁሉን ቀስ ያለ ሰርቶ አስፈሪውን ፓሪስ ሰን ዠርመን ያሳየን ያለውና አሁን የሚገናኙበት ወቅት ያኔ ከተገናኙበት ወቅት ጋር ፍጹም ልዩነት ያለው ወቅት ነው ብዬ ነው ማስ ግን ኢጎን ለራስ የምትሰጠውን ከፍ ያለ ቦታ አሁን ሚሊዮን እንዳለው ሌላ ይልፋልኝ እኔ ጎል ላስቆጥር እንደዚህ አይነት አስተሳሰብ ያለው ሁሌ መሬት አይንካህ የሚባልን ተጫዋች ከአንድ አይደለም 3-4 ተጫዋቾችን ይሄንን ማኔጅ ማድረግ ለሉዊስ ኤንሪኬ ከባድ ሊሆን እንደሚችል ግልጽ ነው ግን ሽግግሩ ግን አያስገርምም ዮኒ ፔዤ ራሱን በራሱ በቡድኑ ላይ በቡድን ግንባታ ላይ ያለውን የፖሊሲ ለውጥ ራሱ በአጭር ጊዜ እንደዚህ ማሳካቱ አያስገርምም ይሄ እንዴት ሊሆን ቻለ ብለህ ታስባለህ እውነትን ነው መንሱር ፓሪስ በጣም ስርነቀል ለውጥ ነው በተለይ ሚሊሻውን ቅድም ያነሳው የሉዊስ ኤንሪኬ መምጣት ብዙ ነገሮችን ይቀያየረ ይመስለኛል አንዳንድ ቲሞች በተሳሳተ መንገድ የሚሄዱ ቲሞች አሉ የሆነ ቦታ ላይ የሄዱበት መንገድ ልክ እንዳልሆነ ቆሞ የሚያስብ ሰው ሊያገኙ ይችላሉ የማስበውና ፓሪስ የመጣበት መንገድ ሁሉ አምባላንስድ ስኳድ በተለይ በትልቅ ሌቭል ለመወዳደር በጣም አምባላንስድ ስኳድ ሚሊሻ ያነሳው ፊት ላይ የምታያቸው ተጫዋቾች ስምና ከዛ ሚድፊልድ እና ዲፌንስ ላይ የምታየው ሁሌ እንደሚወራው ፊት ላይ ሮልስ ሮይስ ከኋላ ደግሞ የሆነች ከርከስ ያለች አይነት መኪና እና ሚዛን አይደለም ፓሪስ ሁሉ ጊዜ የሚመጣበት መንገድና ጋላክቲኮ ያልኩ የማድሪድ የመጀመሪያ አይነት አስተሳሰብ ነበረው ቲም ያልኩ ለዛ ግን አሁን ግን ወደ ትክክለኛ እግር ኳስ አይ ቲንክ የማርኬቱን የመሳቡ የመጀመሪያውን እቅዳቸውን ያሳኩ ይመስላል አይደል ከዛ አሁን ወደ ውጤት እንምጣ በትክክል ፓሪስ የሚለው ሰው ውጤታማ ባይሆን ፒኤስጂ በቃ በደንብ አረቦቹ ከመተለ ከመጡ በኋላ በእነ ኤምባፔ እነሱ ከመምጣታቸው ቤት ኦሊምፒክ ሊሆን ሰባቴ ምናምን የሊግ ሻምፒዮን ሊሆን ነው እና ሌሎች ናቸው እና ሊል እና ሞምፔሌ ናቸው የሚወስዱትና ምንም ጥያቄ የለውም ፒኤስጂ አሁን ምንድነው ሃውስሆልድ ስም ነው ለዓለም እግር ኳስ ማለት ነው ግን የሚፈልጉት ያን ብቻ ነው ወይ አሁን ጥያቄ እና ያኛው ማርኬቲንጉ ቅድም ያልከው እግር ኳሱን የሚያናጋ አይነት ሊሆን ይችላል ብዙ የማርኬቲንግ አካሄድ ለምን የምታመጣቸው ተጫዋቾች ሜዳ ላይ ከሚሰጡት ጥቅምና ከሚፈጥሩት ኢምባላንስ አንፃር አለ የምታየው ከሜዳ ውጪ ለቡድኑ የሚሰጡት የማስተዋወቅ ስራ ነው የምታየው አሁን ግን እያወራን ደግሞ ያለ ነው በትክክል ፓሪስ ቡድን ሆኗል የሚለው ይመስለኛልና የተለየ ታምር የሰሩ አይመስልኝ በዚህ ረገድ እኔ ሉዊስ ኤንሪኬ ማግኘታቸው ድለኛ የሚያረጋቸው ይመስለኛል ቅድም ሚሊሻ ያነሳው ትልቅ ፖይንት ምንድነው እንደዚህ አይነት አስለሽ ዲማንዲንግ ናቸው ኮንትሮል ማድረግ ይፈልጋሉ እግር ኳስ ጨዋታ ቡድን ግንባታ ቡድን ምን ማለት እንደሆነ ጠንቅቆ የሚያቀና ብዙ ፈላጊዎች አሉት ነው እንጀራ ፈላጊ ሆኖ አይደል ሉዊስ ኤንሪኬ የሚለው ክሪስቶፍ ጋልቲዬ ሲጠራቸው እንደ ከታች የነበሩ ቲሞችን ነው የሚያሰለጥኑ ስለዚህ ፓሪስ ሲጠራቸው ኤምባፔ ሊያሰለጥኑ ሜሲ ምናምን ስለዚህ ብዙ ዲማንድ አያርጉ ደስተኛ ናቸው ፓሪስ መረከባቸው በኤንሪኬ ደረጃ ያለው ቅድም ለዛ ነው ያነሳው ለዛ ነው ከባርሳ ጋር ያነስኬት የስፔን ቡድን ስኬት ራሱ ሉዊስ ኤንሪኬ ጣለው አስኳል ራሱ ሉዊስ ዴላ ፎይንት ያሳኩት ማለት ነውና ኤንሪኬ ለዚህ ነው ቅድም በክሎፕ በነ ፔፕ ደረጃ ነው ያለው እሱ ሲመጣ ግን በራሱ መንገድ ቡድን እንዴት እንደሚገነባ በሚገባ ጠንቁ የሚያውቅ አሰልጣኝ ነውና በደንብ ውሳኔዎችን የመወሰን ስልጣን ይሰጡት ይመስለኛል በደንብ ኢምፓወር ያደርጉት ይመስለኛል የክለቡ ባለቤት ይሄንን ደግሞ
ልምዱን ይዞ መጥቶ አሁን ባርሴሎና ላይ ምናቀው የኤንሪኬ ባርሴሎና ኤምኤስኤን አሁን ደግሞ በፔዤ ደግሞ የሆነ ተመሳሳይነት ያለው የፊት መስመር የሶስት ባለ ሶስት አንጓ እና ቦታ የሚቀያየሩ በጣም ጭራቸውን ለመያዝ የሚያስቸግሩ ጎል አስቆጣሪዎች ጎል ፈጣሪዎች የማይገመቱ አይነት ተጫዋቾችን ተመሳሳይ ብሉፕሪንት የሚጠቀም አይመስልም በትክክል ብዙ ከ9 ቁጥር ጋር ተፈጥሯዊ 9 ቁጥር ጋር መስራት የሚስማማው አይነት አሰልጣኝ የ4-3-3 ብዙ የሚተገብር አሰልጣኝ ነው ሉዊስ ኤንሪኬ እና የበለጠ 9 ቁጥሩ በደንብ ቦታውን ሽፍት እያደረገ የሚጫወት ቢሆን ከኳስ ጋር ምቹ ቢሆን የበለጠ ተስማሚ ነው ለ4-3-3 እና ያን ያገኘ ይመስላል ሉዊስ ኤንሪኬ በደንብ ሶስቱ የፊት መስመር ተጫዋቾች ሁሉንም የማጥቃት ኳሊቲ የያዙ ናቸው በድምር አንደኛው የሌለውን አንደኛው ይሞላዋልና ዴምቤሌ አንደኛ የሁለት እግር ሰው መሆኑ ዴምቤሌ እንደ ሌሎች ተጫዋቾች አትገልጸውም አንዳንዶቹ ቀኝ እግር ተጫዋች ሆነው ግን በግራውም ጥሩ ነው ምትልለት በግራው ተፈጥሯዊ ወይም ደግሞ ጠንካራ ጎኑ ግራ እግሩ ሆኖ ቀኙ ግን በጣም ጠንካራ ነው ጥሩ ነው ምትልለት ተጫዋች ልታገኝ ይችላል ዴምቤሌ እንደዚህ አይደለም ዴምቤሌ እስካሁን እንኳን ተመልካች ሱም አለየው የትኛው የበለጠ ጠንካራ እንደሆነ በሁለቱም እኩል የሚጠቀም ስለዚህ ቀላል አይደለም ዴምቤሌ ዛ ሶስተኛ ሜዳ ክፍል የሚሰጥህ ጥቅም ከፔስ ይሰጣል በዛ ላይ በጣም ፈጣን ተጫዋች ባርኮላ እንደዚህ አይነት ቀጥተኛ ነው ወደ ሳጥን መግባት የሚወድ ነው አንድ ለአንድ ማሸነፍ የሚችል ተጫዋች ነው በጣም ትልቅ ኳሊቲ ያለው ፖቴንሻል ነው ኢነርጂ የተሞላ ነው በዛ ዴዝሪ ዱዌ እንግዲህ ምን አይነት ወጣት ተጫዋች እኔ ዴዝሪ ዱዌ አሁን ቅድም ስናነሳ በነበረው የፓሪስ ሰን ጀርመን ሞዴል ዴዝሪ ዱዌ አይን ውስጥ የሚገባ አይመስልኝም ባርኮላ አይን ውስጥ የሚገባ አይመስልኝም እነዚህ ታዳጊዎች ናቸው ገና ፕሩቭን አይደሉም ገና ብቅ ያለ ታለንት ያላቸው የሚታይ ግን ገና ሜዳ ላይ ብዙ ጨዋታ ድል ያላገኙ አይነት ወጣቶች ናቸው እነዚህን ሰዎች ነው አምጥቶ በዚህ ሌቭል እንዲጫወቱ ያደረጋቸው ያለውና ክቫራትስኬሊያ መጥቶ ከናፖሊ እንግዲህ እሱ ደግሞ የጨመረው ያለ ይመስላል አሁን ደግሞ እሱ በሁለተኛው ውድድር ዘመን የበለጠ ከቡድኑ ጋር እየተዋሃደ ከጨዋታ በደንብ ከአሰልጣኙ ፍላጎት ጋር እየተዋወቀ መጥቷልና እሱ ደግሞ የጨመረው ነገር ከነዚህ ሁለት ከሚጠቀማቸው የፊት አጥቂዎች የማያገኘውን ነገር በጠባብ ሜዳ ላይ የበለጠ የተዘጉ ሜዳዎችን በራሱ ክሬቲቪቲ ማስከፈት የሚችል አይነት ተጫዋች ነው ሜዳ የሚጠባው አይነት አይደለምና የተለያየ የማጥቃት ኳሊቲ ያላቸው ሰዎች ውህድ የሆነ በዛ ላይ ይሄ ደግሞ እንዳልከው ልክ እንደ ቡድን ስራ የማይገመት ለተከላካዮች የማይገመት ለዝግጅት የማይሆን በጣም ሞቢሊቲ ፈጣን ነው ቶሎ ቦታ ሺፍት ያደርጋሉ ግራ ላይ የተመለከተውን ተጫዋች በፍጥነት ቀኝ ላይ ልትየው ትችላለ 9 ቁጥር ላይ ማን እንደሚገባ አታውቅም ይሄ በጣም ቡድኑን ጠቅሞታል ከዛ ባሻገር ደግሞ ማጥቃቱን የገነባበት ዋናው ነገር እነዚህ ሁለት የመስመር ተከላካዮች ናቸው እነዚህ ሶስት ሰዎች የበለጠ ነፃ የሚያወጣ የማጥቃት እንቅስቃሴ ያደርጋሉ እንግዲህ የአስቶን ቪላው የመልስ ጨዋታ እንግዲህ ጨዋታው ለፓሪስ ሰን ጀርመን ክፉ እንዳይሆን ያደረጉት ሁለቱ የመስመር ተከላካዮች ናቸው የመጀመሪያው ጎል ያስቆጠረው አሽራፍ ሐኪሚ ነው ሁለተኛው ጎል ያስቆጠረው ሜንዴዝ ነው ያስቆጠረውና እንዴት አድርገው በጥልቀት ሳጥን ድረስ እንደሚመጡ የሰጣቸው የማጥቃት ነፃነት ልጆቹ እሱም ከመምጣቱ በፊት የማጥቃት ጥያቄ የምታነሳባቸው አይደሉም ግን እንዴት እንደሚያጠቁ ብዙ ጊዜ በተለይ መከላከል ሚዛኑ ላይ አሽራፍ ሐኪሚ በጣም ይተቹ የበለጠ ለሶስት ተከላካዮች የሚስማማ ተጫዋች ነው ዊንግ ባክ እንጂ ፉል ባክ ሆኖ ሲጫወት ቡድንን በመከላከል ያጋልጣል የሚል ትችት ሁሉ ጊዜ የሚያስተናግድ አይነት ተጫዋች ነው የበለጠ ከሌላኛው አንቶኒዮ ኮንቴ አጫወት የሚስማማ ነው በሶስት ተከላካዮች ስለብቻ የኢንተር አይነት ቡድን የበለጠ ተስማሚ ነው ግን አሁን የምንመለከተው አሽራፍ ሐኪሚ ግን ብዙ በሪከቨሪ የሚታማ አይደለም በፍጥነት የተወውን ቦታ በመሸፈን የበለጠ ኮሚትመንቱ ከፍ ያለ ይመስለኛል አንዱ የሰጣቸው ነገር ለቡድን መፋለም ልጆቹ ላይ እየጨመረ ይመስለኛል በሳይኮሎጂ ይሄ መሪ የሌለው የሚመስለው ቡድን አሁን እንደዛ አይደለም በፍጥነት የተወው ቦታ ላይ ለመሸፈን ይሞክራል ደግሞ እንደ ቡድን አማካዮቹ ይሄንን እነሱ የሚተውትን ቦታ እንዲሸፍኑ ያደረገበት የቡድን ግንባታ ድንቅ የአንድ ቡድን አንዱ የቡድን ስራ ውጤታማነት የሚለካው የአንዱን ድክመት ሌላኛው ሲሸፍን ነው አይደለም የአንደኛውን ጥንካሬ ሌላኛው ሲጠቀምበት የሌላኛውን ድክመት ደግሞ ጠንካራው ተጫዋች ደግሞ ያንን እንዲሸፈን በማድረግ ነው አሁን ሚሊዮን ካነሳው አንፃር ሁለት
ኦፌንሲቭ ፉልባኮች አሉት ዊንግ ባክ መባል የሚችሉ 3 ደግሞ በጣም ፍሉይድ የሆኑ አጥቂዎች አሉ ዴብዙን ደግሞ እንመልከተው ጥልቀቱን የፊት መስመሩ ተጣዋቂ ወንበር ላይ ባርኮላ ባይኖር ዱዌ ይኖራል ራሞስ መረሳት የለበትም እና በሁሉ ረገድ ከጉዳት ነፃ ሆኖ ግማሽ ፍጻሜውን የሚጠብቅ ሙሉ ላጥቃ ካለ በሙሉ አቅሙ ሲያጠቃ ለማቆም የሚያስቸግር መሃሉ ጠንካራ ግራቀኙ ጠንካራ እንቅስቃሴው የማይገመት ፓሪስ ሰን ዠርመን እና ከአርሰናል አንፃር እንውስጥ ይሄንን ጥንካሬ ጎኑን እንውሰድና የአርሰናል ሰሞነኛውን ሁኔታ እንውሰድ በተለይ ክሪስታል ፓላስ ጨዋታ ላይ ከባድ መቀዛቀዝ ያሳየበት ጨዋታ ነበር ይሄ እንደምናወራው አሁን ፓሪስ ሰን ዠርመን ከአርሰናል አቅም በላይ ሊሆን ይችላል የሚል ስለ ፓሪስ እናነሳ ለአርሰናል ብዙ ኮንሰርኖች እንዳሉ ከማድሪድ ከፍ ያለ ኮንሰርን እንዳለው ምናልባት የሚነሳው ባለፈው ስለ ማድሪድ ስናነሳ የስነ ልቦና ጉዳይ ታሪክ ያለው ጀርዚው ቡድኑ ስቴዲየሙ ናም ከዛ ጋር ተፋለማል ፓሪስ የሜዳ ላይ ብቃቱ ቶፕ ነው በስነ ልቦና ደረጃ ብዙ እንደ ማድሪድ እንትምትለው አይነት አይደለም ስለ አርሰናል ሚዛን ልታደርገው ይችላል ግን ፓሪስ በሊግ አንም በሻምፒየንስ ሊግም አንድ አይነት አቋም ቢያሳይ ነው በርግጥ የሊግ ጥንካሬው ከእንግሊዝ ጋር ይለያያል ግን ሳይሸነፉ ዋንጫ ላይ ያነሱ ይሄ ቀላል አይደለም ፈረንሳይ ሊግ ውስጥ ፓሪስ ሊጉዱ የሚችሉ ክለቦች ነበሩ ያን ሁሉ አልፎ ነው እዚህ የደረሰው ለአርሰናል ግን ፕሪሚየር ሊግ እና ሻምፒየንስ ሊግ የተለያየ ጉዞ ነው ያደርጋሉ ልክ እንደ 2006ቱ ሻምፒየንስ ሊግ ፋይናል እንደደረሰው አርሰናል የተመለከትን ያለ ነው ፕሪሚየር ሊግ ላይ ብዙ ነገሮች እናነሳለን አርሰናል አሁን ላለበት ደረጃ ይተበቃ አይደለም አሁን አርሰናል ሪግሬስ አድርጓል ይባላል ካለፉት አመታት አርሰናል ወርዶ ነው ዘንድሮ የተገኘው ግን ብዙ ምክንያቶች አሉ ይመስልኛል ገና ከመጀመሪያ የኢንተርናሽናል ብሬክ ጀምሮ አይ አርሰናል ሲዝን አይደለም ያልኩት ሄዶ ኦዴጋርድ ተጎዳ ከኖርዌይ ከዛ ጨዋታ ከዛ ዴክላን ራይስ ያ ዲሌይንግ ዘ ሪስታርት ተብሎ ቀይ ካርድ በቃ እነዚህ እንትኖች እየተደጋገሙ ነው የመጡትና እድለቢስነት አያ ቻምፒየንስ ሊግ ላይ ራሱ ከፒኤስጂ ጋር ኦዴጋርድ አልነበረም አሁን በዛ ምክንያት በ4-4 ነው አርቴታ የገባው ትሮንተና ትሮሳር ከፊት አድርጎ ማለት ነው እና ፕሪሚየር ሊጉ ላይ በጣም ብዙ ነገሮች አርሰናልን አፌክት አድርገውታል የስኳድ ዴፕት ችግር ጉዳት የዳኝነት ችግር ጨዋታ መቆጣት መግደል ሲገባቸው ብዙ ነጥቦች ሲጥሉ 18 ነጥብ ጥሏል ዘንድሮ ባለፉት ሁለት ተከታያዩት ቁጥር የገረመኝ ባለፉት 2 አመታት 17 ነጥብ ነው ይጣል ከመሪነት ፖዚሽን የዘንድሮ ነገሩ እንደባሰ ነው 18 መንሱሬና ይሄ ጌም ኮንትሮል ማድረግ የተቸገሩ ነው አንዳንዶቹ ወደ 5-6 ጨዋታ በቂ ካርድ በጎዶሎ ነው የጨረሱት አንዳንዱ ደግሞ ኢንጁሪ ጉዳት ትልቅ አስተዋጽኦ ይወስዳል አንዳንዱ ደግሞ የተጫዋቾች ፖዚሽናል ሺፍት አሁን በፓርቲ በሜክ ሺፍት ቀኝ ፉልባክ ሆኖ በሚጫወትበት ሰዓት ቡድኑ ጌም ኮንትሮል ማድረግ አይችልም በዛ ምክንያት ኮንሲድ ሲያደርግ አይተናል በተደጋጋሚ ጊዜያት ማለት ነውና ፕሪሚየር ሊግ ላይ ሌላ ስቃይ ውስጥ ነው ያሉት በርግጥ በዚህም እንትን ውስጥ ሆኖ ለአርቴታ እኔ በጣም ምርጡ ሁለተኛ ደረጃ ከጨረሰ በዚህ ማለት ነው አሁን ትንሽ ጫና አቋል ስለአሁን በፓላሱ ጨዋታ ማሸነፍ የነበረባቸው ለምንድነው ሁለተኛው ነው ደግሞ ቻምፒየንስ ሊግ ደረሱብኝ እንደሚስጋሱ መግባት የለብን በዛ ላይ በፒኤስጂ ጨዋታ ማል የቦርንመስ አንዱች ሆኖ ይገባል ያ ከባድ ጨዋታ ነውና ማሸነፍ ነበረባቸው ግን አጠቃላይ ሲዝኑ ለአርሰናል አስቸጋሪ ነው ቻምፒየንስ ሊግ ላይ ግን ስመጣ ደግሞ የተለየ አርሰናል ያያየን ከማድሪድ ጨዋታ በፊት እኮ በተለይ ማጋሌሽ ሲጎዳ ማድሪድ ነው ሲባል ምናምን እኮ ምን ያርሰናል ማንንም ያርሰናል ደጋፊ ነው ሰሚ ፋይናሊስት ምናል ብሎ ያሰባል አይመስለኝም እና ቻምፒየንስ ሊግ ላይ ሲመጡ የተለየውን አርሰናል ያዩ ያለውት ፕሪሚየር ሊግ ላይ በተከታታይ በቆመ በክፍት ጨዋታ ጎል ማስቆጠር ተስኖ ታስታውሱ እንደሆነ በጣም እየተተቸ ባለበት ሰዓት አይንዶቨን ሄዶ 7 ጎል አስቆጠረ ይቡድን የተለያዩ ተጫዋቾች ናቸው ያስቆጠሩት ብዙ ጎል ያስቆጠሩት ይሙና ፕሪሚየር ሊግ ላይ ለሚቀርቡበት ትችቶች ቻምፒየንስ ሊግ ላይ መልስ የሚሰጥ አይነት አርሰናል ነው ያዩ ያለውትና ያው ቻምፒየንስ ሊግ ላይ ያለው አርሰናል ፕሪሚየር ሊግ ላይ ያለው አርሰናል አፌክት ያደርገው በጣም ጥሩ ነጥብ ነው ይሄው በተለይ ደግሞ ይሄ አሁን ያልከው ሐሳብ ሪያል ማድሪድን ደግሞ በደርሶ መልስ አሸንፎ ወደ ግማሽ ፍጻሜ ማለፉ ጉዳይ ለዚህ ለፒኤስጂ ጨዋታ ለማክሰኞ ምሽቱ ትልቅ ፕላስ አሁን የክሪስታል ፓላሱ ጨዋታ ላይ አንዳንድ ነገሮች ታዩ አርሰናል ሙሉ ኢንቴንሲቲ አልጫወተም ነው የሚባለው እንደው ፊዚካሊ ኮምባቲቭ አልነበሩም አንዳንድ ኢንጁሪዎችና አቮይድ ለማድረግ እና በሁለተኛ ማርሽ
ክሪስታል ፓላስን አሸንፎ መውጣት የሚፈልግ አይነት ቡድን ማርሽ ሳይጨምር ማለት ግን ማርሽ ሳይጨምር ነው ማቴታ ያን ጎል ያስቆጠረውና ኤረር ፕሮን የሆነ ነው ዲፌንሱ የተባለ ያለው እሱና ከዛ ወደዚህ የሚመጡ ብዙ ኔጌቲቭ እንትኖችን ያው ብዙ ያለ አይመስልም ምናልባት ያኛዎች የፓላስ ውጤት ቀጥታ የሊጉ ዋንጫ ላይ አፌክት የሚያደርጋቸው ላይክ እንዳምናው የቪላ ሽንፈት አይነት ምናም ቢሆን አለው የሆነ ነገር ያለው ይመስለኛል አሁን ግን ብዙ ያን ዳሜጅ የለውም ግን አንድ ለርኒንግ ከርቭ ያዛ ጨዋታ ፐርፎርማንስ ለዚህኛው ጨዋታ ማንቂያ ደወል ይሆናል ይሄን ማሰበው የሳሊባ ስታት ፒኤስጂ ላይ ከተደገመ አይምሩም እንደምንም ጥያቄ የለውምና ማንቂያ ደወል ይመስለኛል አዎ ይሄን ነው ሐሳብ እስቲ ወደ ሚሊዮን ላምጣው አሰልጣኝም ስለሆንክ አንተ የሚዲያ ሰው ብቻ አይደለም አሰልጣኝም ስለሆንክ አሰልጣኝም እይታ እስቲ ነው ሳሊባ በሶስት ጨዋታዎች ሁለት ፋታል ስህተቶች ነው የተሳሳተው አንደኛው የሉዊስ ኤንሪክ የቪኒ ጁኒየር የሳንቲያጎ በርናቢው ነው አንደኛው ደግሞ ይሄኛው የክሪስታል ፓላስ ላይ ያጋጠመው ነው ማቴታ ያስቆጠረው የሁለቱንም ስህተቶችን ባህሪ ስታይ አርሰናል የሚዘናጋባቸው ሞመንቶች ላይ ነው ለምሳሌ እዛኛው 3-0 አሸንፎ ኤምሬትስ ላይ መጣና በርናቢው ላይ ልክ አርሰናል ጎል እንዳስቆጠረ አግሪጌቱን 4 ካደረገው በኋላ በቃ ጨዋታው እኮ አብቅቷል ብለ በመታሰብበት ሰዓት ላይ የተፈጠረ ስህተት ነው ይሄኛው የክሪስታል ፓላስም ተመሳሳይነት አለው ጨዋታው ኦልሞስት ዴድ ረበር ነው በቃ አብቅቷል በሊጉ ላይ በሚባልበት ሰዓት እና በጨዋታው ሁኔታ ከጅምሩ ተከላካዮቹ የትኩረት መበተን ያሳዩ ነበር ጥንቅ ስፔስ ጊዜ ሰጧቸው ነበርና አሁን ከአሰልጣኝ አንፃር መጠይቅህ ምንድነው ይሄ መዘናጋት ማክሰኞ ምሽት የቻምፒየንስ ሊግን መንፈስ ይዞ የሚመጣ ቡድን ላይ ሊደገም ይችላል ወይ ሊደገም የሚችልበት ፕሮባቢሊቲ ምን ያህል ነው ያ ምናልባት የተቆጠረው ጎል እዚህ ማቴታ ያስቆጠረው ጎል ላይ ኢንዲቪጁዋል የሱ ከሳሊባ ሀገር ሲወሰድ ኳሱ አጠቃላይ ዲፌንሲቭ ሼፑ ራሱ ትክክል አይመስልም እዚህ ለቢውልድ አፕ ቡድኑ ፖዚሽኑን በትክክል ያዛ አይመስልም ኢቭን ሬናን ጨምሮ ሬናኮ ቡድኑ ማጥቃቱን ጀምሯል ስለዚህ እሱ ራያ የተወሰነ ወደፊት ጠጋ ማለት ፈልጓል ግን ሰዓቱ ነበር እሱ ራሱ ያነጋግራል ቦታው ላይ ቢሆን ራያ ጎል የሚቆጠረበት እድል ጠባብ ነበራቸው ሪከቨር ማድረግ የሚችሉበት ጊዜ ነበራቸው ስለዚህ የጋራ ነው እንትን ከሱ ስለሚነሳ ስተቱ የበለጠ እሱ ላይ ትኩረት ይደረጋል እንጂ አጠቃላይ ሼፑን ብትመለከተው ሳሊባን ለዛ ስተት ያጋለጠ ዲፌንሲቭ ሼፕ ነበረው ቲሙ ዲፌንሲቭ ሼፕ ነበረው ሂደቱን ለማስቀጠል የሚችልበት እድል ነበረው አልነበረው ትንሽ ያከራከራል ግን ትልቅ የትኩረት ማጣት ግን ሳሊባ ላይ ተደግሞ ነው የተመለከተው አንዴ ቢሆን ላያነጋገር ይችላል ግን በእንደዚህ አይነት ጨዋታዎች ላይ ይሄንን ትኩረት ያጣሉ እኔ ብዙ አይመስልም ያልከው ነገር ምናልባት ጨዋታ ውስጥ ብዙ አይመከርም በአውሮፓ እግር ኳስ የማይቀለበስ ውጤት የለም የበርናባው ላይ ጎል ቢያስቆጥሩም ማድሪድ አንተ በተለይ በኢንዲቪጁዋል በተጫዋቾች ስህተት የሚቆጠር ጎል አሰልጣኞች ቡድናቸው መልሰው ወደ ነበረበት ለመመለስ በጣም ይፈተናቸው ነገር ነው የበለጠ ወይ የቡድኑ ጠንካራ ጎን የዚህ ተጋጣሚ ቡድን ጠንካራ ጎን ጎል ቢያስቆጥርብህ ወይ ደግሞ የግሩፕ ወይ እንደ ዲፌንስ ወይ ደግሞ እንደ ቲም ተሳስተ ጎል ቢቆጠር ይሻላል ኢንዲቪጁዋል ሲሆን የሆኑ የሚሰባብራቸው ነገሮች አሉ ከራሱ ከተጫዋቹም ባሻገር ሳይኮሎጂካል እሱ ራሱ ይጎዳል ከዛ ሌሎች ጓደኞቹንም ዲስከሬጅ ያደርጋል ስለዚህ አሰልጣኞች ብዙ ይፈተናሉ ይሄን ቶሎ እንደገና ወደ አይምሯቸው ተጫዋቾችን ለመመለስና በጣም ጥንቃቄ ይፈልጋል ኢንዲቪጁዋል ስህተት በእንደዚህ አይነት ትልልቅ ጨዋታዎችና ሳሊባ በሌሎች ጨዋታዎች የሳሊባ ትልቁ ጥንካሬ እኔ ኮንሰንትሬሽኑ ነው ከምንም ነገር በላይ በእነዚህ ሁለት ጨዋታዎች ላይ አጣውስ ይሄን ኮንሰንትሬሽን አጥቷልና በፓሪሱ ጨዋታ ይገጥመዋል ብዬ አላስብ ምክንያቱም የአርሰናልን ሲዝን አሁን የሆነ ያነሳው የፕሪሚየር ሊግ ጉዳይ አርሰናል ፕሪሚየር ሊጉ ተከታታይ የውድድር ዘመን ሻምፒዮን ለመሆን ተቃርቦ ይሄኛውን ተጠባቂ ሆኖ የጀመረው ሲዝን ነው እውነት ነው ሁለተኛው ነው መጨረስ የሚችልበት ሰፊ እድል አለው ምናምን ግን አሁን ትችቶችን የቡድኑ ደካማ ነገር እንዳይነሳ የሸፈነለት ሻምፒየንስ ሊግ ሩብ ፍጻሜ መገኘቱ ቡድኑ ከዚህ ውጪ ቢሆን ኖሮ በጣም ብዙ ትችቶች በማይክል አርቴታ ቡድን ላይ እንሰማ ነበር ምክንያቱም ብዙ ችግሮች አሉት የሆነ ያነሳቸው ኢፌክቶች እንዳሉ ሆነው ጉዳቶቹ ቀይ ካርዶቹ እንደዚህ አይነቶች እንዳሉ ሆነው ግን እንደ ቡድንም ብዙ ምናነሳቸው ችግሮች አሉ ፕሪሚየር ሊጉ ላይ ግን ሻምፒየንስ ሊጉ ላይ ቡድኑ የትኩረት ደረጃውም ላቅ ያለ ሆኖ ተመልክተናል ሳሊባ ላይ ያለውን ስህተት ግን እኔ ማይክል አርቴታ በቀላሉ የሚመለከተው አይመስልኝም
አንደኛ ግን ይቅርታ ቆይ እዚህ ጋር የቡድኔን ምርጥ ተከላካይ እንዲህ ሲሳሳት ካየሁት እንደ ተጫዋች ምን ያህል በቀጣዮቹ ጨዋታዎች ላይ እንድተማመን ያደርገኛል። ሁለት ጨዋታዎች ላይ በአንድ ሳምንት ውስጥ የምርጡ ተጫዋች ሳሊባ ላይ ነው የምትተማመነው ማጋሌስ ስለሌለና ምርጡ እንደዚህ የሚሳሳት ከሆነ ከፊት ላሉት ኦፌንሲቭ ተጫዋቾችም ሊሆን ሌላ ቦታ ለሚጫወቱ ኮንፊደንስ ያስፈልጋል አይደለ? በኋላ በደጀነ ኮንፊደንስ ሊሰማ ይችላልና ይሄ አሁን በቀጣይ ጨዋታ ላይ ስጋት አይፈጥርም ወይ? እንደ ልብ ለማጥቃት ያለን ተነሳሽነት ያቀዘቅዘዋል። በእርግጠኝነት ግን ምንድነው ይሄ ብዙ ትሬኒንግ ታይም የሚፈልግ ችግር አይደለም። የትኩረት ጉዳይ ነው። ትኩረቱን እንዳያጣ ብዙ ጊዜውን ሊያጠፋበት ይችላል ማይክል አርቴታ ከሱ ጋር በሚኖረው የግል እንግዲህ የግንኙነት ምናልባት ብዙ ድሪል የሚፈልግ ብዙ የግሩፕ ቢሆን ችግሩ ግሩፑን ለማዋሃድ ጊዜ የሚወስድ ቢሆን በዚህ ጠባብ ጊዜ ሳሊባን መመለስ ለአሰልጣኝ ፈተና ነው። ግን ይሄ ልጅ በዋናው ኳሊቲው ነው እየተፈተነ ያለውና ትኩረቱን እንዳያጣ የበለጠ በቅርበት ከሱ ጋር ይሰራል ብዬ አስባለሁ። ሌላ አማራጭ ስለሌለው ሌላ አማራጭ አሁን በቃ ሳሊባ በሁለት ተከታታይ ጨዋታ እንደዛ አይነት ስህተት ሰርቷልና ሳሊባን አስቀምጬ በእንተና ማለት አይችልም። ስለማይችል ባለው አጭር ጊዜ ቢሆን የበለጠ ሳሊባን ግን እንዴት ሊታረም ይችላል? ዮኒ አሁን የክሪስታል ፓላስን ስህተቱን ካየኸው ሚሊም ጨረፍ አድርጎት አልፏል። ባልሳሳት ኦዴጋርድ መሰለኝ ለማን መስጠት እንዳለበት ምልክት ይሰጠው ነበር። ሲናገር ያስተዋስኩት ነው ሲሰጠው ምልክት እየሰጠው አብሮት ያለውን ጓደኛውንም ኮሙኒኬት እያደረገ አይደለም። የግብ ጠባቂውን ፖዚሽን ቢያይኖሮ የበለጠ ትኩረት እንዲያደርግ ይገደድ ነበር። ይሄና በተጨማሪ ደግሞ ተጫዋች ደግሞ ፕሬስ ሊያደርገው እዛ ጋር መጥቷል። ሶስት ነገር ነው ሉዝ ያደረገው ሶስት። አሁን እንደዚህ አይነት ነገር ዮኒ በአንድ ሳምንት ሁለቴ ሲያጋጥም ያለ ምክንያት ነው አትልምና ምክንያቱ ምንም ይሁን ግን እንዴት መመለስ ይቻላል? እንዴት ማረም ይቻላል? ሳሊባ ብዙ ኤረር ፕሮን ወይም ደግሞ ብዙ ጊዜ የሚሳሳት ተከላካይ አይደለም። ግን 2023 ላይ አስታውሳለሁ ከካታሩ ዓለም ዋንጫ መልስ ተቸግሮ የሆኑ ጨዋታዎች ላይ ኢረሮች ወደ ጎል የሚያመሩ ስህተቶች ይሰራ ነበርና አንዳንዶቹ ለምሳሌ አንድ ወቅት በፈረንሳይ ብሔራዊ ቡድን ብዙ ሲተች ነበር። ታይሚንጉን ሳይጠብቅ የሚወርዳቸው ሸርተቶች ዲሲሽን ውሳኔዎቹ የሚፈጥራቸው ክፍተቶች አርሰናልን ሲያደርጉት ነበርና ብዙ የዓለም ዋንጫ ፋቲግ ነው ትኩረት እንዳያደርግ የሚሉ ነገሮች ነው የነበሩት። ዓለም ዋንጫው እንደ ኤክስኪውዝ ግን ከዛ በኋላ ደግሞ ቶፕ የሆነ የመጣው እንደውም ቬንገር እኮ እነ ሴንድሮስን እነ ዮሐን ዡሩ ሲጠቀሙ አስታውሳለሁ። የዓመት የ19 ዓመት ተከላካይ ሻምፒየንስ ሊግ ላይ ስታሰልፍ ምንም ጥያቄ የለውም እየተማሩ ነው አለና ጎል በእነሱ ተት የሚቆጠረው ጎል አለ አይደል? ለትምህርታቸው የምትከፍለው ክፍያ ነው። ልክ እንደ ዩኒቨርሲቲ ማለት ነው። ያ ጎል ለተጋጣሚ የሚሰጠው ጎል ለትምህርት ቤት የምትከፍለው ክፍያ ነው። ከዛ በኋላ ግን ሳትከፍል በነፃ ነው የሚያግንትን የሚያደርጉና ሳሊባ እዛ ፕሮሰስ ውስጥ ያለ የነበረ ተጫዋች ነውና አሁን ግን ለኔ ስታብሊሻል እንደዚህ አይነት ነገሮች ያጋጥማሉ። ግን ምናልባት ጋብሪኤል ማጋሌሽስ አብሮት አለመኖር ጋብሪኤል ማጋሌሽ እና ሳሊባ ያሉ ለተከታታይ ጨዋታዎች የቡድኑ ከሁለት በላይ ጎል አላስተናገደ ወደ ጎል ቀጥታ የሚቆጠሩ ስህተቶች የማይሰራ ዲፌንስ ነው የነበረውና አጠቃላይ የጋብሪኤል ማጋሌሽ መኖር ቅድም ሚሊሻ ያነሳው ዲፓርትመንቱን መሪ በመጠኑ ያሳጣው ይመስለኛል። ልክ ይሄ ትዝ ይላችሁ ከሆነ ሪያል ማድሪድ ሰርጂዮ ራሞስ እና ቫራን እያሉ ራሞስ ሲጎዳ ቫራን ከራሞስ ጋር ቤስት ነው ምንም አንዱ ኮምፕሊመንት ያደርጋልና ልክ ራሞስ በሚጎዳበት ሰዓት ቫራን ሲጋለጥ ለስተቶች ሲዳረጋ አይቼ ነበር እና የነበረ ተደጋጋሚ ትሬንዱንና አንዳንድ ጊዜ ፓርትነርሺፕ አጠገብ ያለው ተጫዋች አለመኖር የሚፈጥራቸው ነገሮች አሉ ይመስለኛል እንደ ዲፓርትመንት ማለት ነው። በግል ግን ካየኸው ሳሊባ ቅድም መንሱር ያነሳው ማለት ነው አእምሮ ፈጥኖ ቶሎ ጀርባውን የሚመለከት ፊት ለፊት አካባቢውን ኦብዘርቭ የሚያደርግ ተከላካይ ቢሆን ቢያንስ ከሁለቱ አንዱ ስህተት አቮይድ ማድረግ ይችል ነበር ሳሊባ። የኦዴጋርድ በጣም ግልጽ ነው በተደጋጋሚ እንደውም ያየሁት ነበር መከላከሉ ስትራክቸሩን አጥቷል ግን ስታቲክ ነበሩ። ለምሳሌ በዛኛው ሴት ኪቪዮር ይመስለኛል ነበርና ሳሊባ አማራጭ ልክ እንዳጣ ሲያጣ አንግል ይፈጥርለት ሳሊባ ለሱ መስጠት ይችላል ነበር። እዛው ስታቲክ ሆኖ የቆመው ኪቪዮር ራያ ደግሞ ድንገት ከተቸገረ ብሎ ቆሟል። የተለመደ ወደ ግራ ዝም ብሎ አርሰናል በቢልድ አፕ ወቅት ይጠብቃል። ያንንም አላየ ኦዴጋርድ እኮ ስተውሎታል። እኔ አደጋ ውስጥ ነኝ ሐሳብ ውጪ ነው የሚመስለው አደጋ ውስጥ ነኝ ስተውሎታል እኮ ያንን አላረገም እና ሙሉ ለሙሉ የትኩረት መበተን እንደሆነ የሚያሳየ ኤሪያውን በደንብ መቆጣጠር አልቻለም። ቪኒሺየስንም ተመልከት። ቪኒሺየስ እኮ ኳሱን ራያ ሰጠው እኮ በመሃላቸው ቢያንስ የ3 ሜትር ምናምን ልዩነት ግን ቪኒሺየስ አንቲሲፔት አድርጎ ነው የሮጠው ወደሱ የመጣውና
የዛን ጊዜ ኳሱ ሲሰጠው በርግጥ እንዳማካይ እንደነ ፋብሪጋስ ወንደነ ፔድሪ ኳስ በተቀበል ቁጥር ግራና ቀኝ ላታይ ይችላል እንደ ሴንተር ባክ ግን ጀርባ ምንም እንዳለ ምን እንደሆነ ሳታ ኳስ በዚህ አይነት ጨዋታ ላይ የራስ ራዳር ያስፈልጋል በጣም አስፈላጊ ነው እና ያንን አለማረጉ ሳሊባን አደጋ ውስጥ ከተተው ይመስለኛል አሁን ትልቁ ጥያቄ ፓሪስ ሳን ጀርመን ራሱ ይሄንን ነገር አያሸተውም ወይ አርሰናል ዲፌንስ ላይ በመጣው እንደዚህ አይነት ኮንፊደንስ መሸራረፎች ይታያሉና በደንብ ፕሬስ እናርጋቸው ወይም ደግሞ ኢንዲቪጁዋል ፕሬስም ሊሆን ይችላል በቲምም ተከላካዩ ነው ሲሆነ ነገር ደግሞ አንደኛው ፕሬስ እና አሁን ሉዊስ ኤንሪኬ ይሄንን ነገር አሽቶ ሊመጣ ይችላልና ለአርቴታው የሳሊባ መመለስ ብቻ አይደለም ኤንሪኬ ራሱ ይሄንን አንድ ዊክ ሊንክ ኤክስፕሎይት ሊያደርገው ሊመጣ ይችላል ስለዚህ የግድ ሳሊባ ለራሱ ብቻ ሳይሆን ተጋጣሚም ተዘጋጅቶ ስለሚመጣ ሳሊባ ትክክለኛው ሳሊባ ሆኖ መገኘት ያለበት ይመስለኛል መጥፎ ሳላ ላይ ደካማ ጎን ወጣ አሁን የበለጠ የሱ መሪነት የሚፈልግበት ማለት በጨዋታው ቶማስ ፓርቴ አይኖር ስለዚህ 6 ቁጥሩ የቡድኑ ምርጥ 6 ቁጥር አይኖር የበለጠ ሳሊባ የሚጋለጥበት ሁኔታዎች ሊፈጠሩ እሱን ርዕስ እናደርጋለን ከዚህ ነጥብ ጋር በተያያዘ 3-4 ጥያቄዎችን ማንሳት ይቻላልና ስጋቱ ምንድነው የሉዊስ ኤንሪኬ ቡድን ከራሱ ሜዳ ይልቅ በላይኛው ሜዳ ኳስ መንጠቀም ይስማማው ቡድን ነው የበለጠ በቁጥር በስቶ የሚያጠቃ ቡድን ነው ኳሱን ሲያጣዛው ፕሬስ አድርጎ ማግኘት ቢፈልግ ቡድን ነው በጣም ኦርጋናይዝድ የሆነ ፕሬሲንግ ነው የሚከተለው ከፊት ያሉት ተጫዋቾች ከኳስ ጋር ብቻ አይደለም ሞቢሊቲያቸው ያለ ኳስ ረፍት የለሽ እንቅስቃሴ የሚያደርጉ ናቸው ሶስቱም የፊት መስመር ተጫዋቾች በእነሱና በጀርባቸው ባለው አማካይ መካከል ያለው ሜዳ ደግሞ ኮምፓክት ነው የበለጠ ቪቺኒያ ወደ ሰው ሜዳ ገፍተው ነው የሚጫወቱትና በዛ ጫና ውስጥ ትኩረት ካጣ ብዙ ድሎች ለተቃራኒ በዞን ሁሉ በወረራ ውስጥ ነው ያለው ፔጄ በማጥቃት ማይንድሴት ውስጥ ከገባ አለቀ ብዙ ተጫዋቾች የፈረንሳይ ብሔራዊ ቡድን ጓደኞቹ ናቸው ከክቫራትስኬሊያው ምናልባት ለድክመቱ የበለጠ በደንብ እኮ በደንብ ሊያሸቱ የሚችሉበት እድል አለን ለአርሰናል ፈተናው ሁለቱ ይመስለኛል ግን ምን ያህል ግን አርሰናል ጃንዋሪ ላይ መንሱሪ ክቪቻ ክቫራትስኬሊያ መጥቶ የፈጠረው ልዩነት በጣም የሚገርም ነው በፓሪስ በቃ መጥቶ ስክት ነው ያለው የሚገርም ፐርፎርማንስ ነው ያየርበት ኢንዲቪጁዋሊ ከቡድኑ ጋር ምናምን ነገርና የስኳድ ፕላኒንግ ላይ አርሰናል ጃንዋሪ ላይ በጣም የሚያስቆጫቸው ይመስለኛል አጠቃላይ ስኳድ ዴብሊው ውስጥ ማለት ተናግሯል እኮ አሰልጣኝ አርቴታም ተናግሯል ፋቲግም እኮ አንዳንዴ ሮል ይኖረዋል እውነት ለምን ዊሊያም ሳሊባ አንድም ደቂቃ አላረፈ አንድም ደቂቃ ፕሪሚየር ሊግ ላይ ማለት ነው እና ትኩረት ማጣት እኮ የሚያመጣው ድካም ነው እና ሮቴት ለማድረግ እንኳን በሱ ደረጃ የምታምነው ኪቪዮራውን ጥሩ ስለሆነ ስላየነው ተፈርቶ ነበር ኪቪዮርን ማመን እኮ አቅቶት እኮ የዛሬ አመት ከምናምን እኮ በሮብ ሆልዲንግ እና ጋብሪኤል ማጋሌሽን አርጎ እኮ ነው ከመጨረሻዎቹ 11 በጣም ጥቂት ነጥብ አግኝቶ በሲቲ ዋንጫ የተነጠቀበትና አርሰናል አጠቃላይ ስኳድ ፕላን ሳያስቡት ቻምፒየንስ ሊግ ጋር ደርሰዋልና በትክክል ስኳዱ ፕላን ተደርጎ ቡድኑ ድክመቶቹ ላይ በደንብ ሪክሩትመንት ላይ ሰርቶ ቢመጣ ኖሮ አሁን ያልናቸው ችግሮች ላይ እነሱ ይችሉ ነበር ኢቨን ሳሊባን ከፓላስ ጋር አሳርፈ ሳይኮሎጂካሊ ራሱ ከዚህ ይሄንን ነገር አቮይድ ማድረግ የምችልበት እድል ነበርና ከዚህ ሁሉ ጋር ታግሎ ይመስለኛል ሚኬል አርቴታ ይሄን ቡድን እዚህ ጋር ያደረሰው ያው ቀድመንም ብዙ ቢያወራንበት ጉዳይ ይመስለኛል አርሰናል የቡድን ግንባታ የፕላኒንግ ችግር እንዳለበት ራሱ አርቴታ ተናግሮታል ቃል በቃል እንዲህ አላለም ግን አለማስፈረማችን ቅር አሰኝቶኛል አለ እሱ ይፈልጋል የበላይ አካል አልፈጸመውም አየው ስለዚህ የቡድኑ ድክመት ያቃል የሆኑ የተከፈቱ ቦታዎች አሉ መጠናከር አለባቸው አልተጠናከሩም በጃንዋሪ መስኮቱ ተዘግቷል ስለዚህ ውድድሮቹን አድቫንስ ባደረጉ ቁጥር በሚመጣው ጫና ሰፈር ማድረግ ግዴታ ውስጥ መግባት አለብንና አሁን እኛ ስተት ሊፈጽም ይችላል ብለን ስናስብ የነበረው ኪቪዮርን ነው የሆነው ግን በጣም የሚተማመኑበት ትልቁ ተከላካይ መሆኑ ጉዳይ ነው እስቲ ሚሊ ወደ ቅድም ወደ አነሳው ነጥብ ልምጣ ልክ ነው የመሃል ተከላካዩ አስተማማኝ ካልሆነ አሰልጣኞች የሚያደርጉት 6 ቁጥሩን የበለጠ አስተማማኝ የመከላከል ባህሪ ያለውን ተጫዋች እንዲሆን ይደረጋል ቀረብ ብሎ ወደ ሴንተር ባኮቹ እንዲጫወትም ይደረጋል ያ ሊያካክሰው ይችላል እነሱን እየጠበቀ የመጫወቱ ጉዳይ የኋላውን ስህተት ሊያካክስ ይችላል የሚል ነገር ግን አለመታደል ሆኖ ቶማስ ፓርቴ የለም እና ማን ይሰለፍ ጆርጊኖ ራሱ ዲፕ ላይን ፕሌይሜከር ነው የሱም ጤንነት ጉዳይ የፊትነስ ጉዳይም በጣም ያሳስባልና ማንን የሚጠቀም ይመስላል
በጣም አንዱ የማይክል አርቴታ ፈተና ይሄ ይመስላል። ያኔ አጠቃላይ የቡድኑን የመከላከልም የማጥቃት ሚዛን ከሚፈልገው ውጪ የሚያደርግበት ይመስለኛል። የቶማስ ፓርቴ ያተራምስበታል። ምክንያቱም ዴክላን ራይስ ያለው የማጥቃት ነፃነት ቶማስ ፓርቴ መኖሩ ነው ብዬ ነው የማምነው። ቶማስ ፓርቴ ሲኖር ብዙ አድቫንስድ ላይ ጊዜውን ያጠፋል። ግራ 8 ይሆናል በግራ በኩል ብዙ አድቫንስድ ነው። አሁን ቶማስ ፓርቴ የሌለባቸው አንዳንድ ጨዋታዎች ላይ ስትመለከት የበለጠ ዲፌንሱን የሚረዳ ወደኋላ ቀርቦ ለተከላካዩ ቀርቦ የሚጫወተውን ዴክላን ራይስ 8 ሊሆን ይችላል ሚናው ላይቀይር ይችላል ሚናው ግን እምነት በማጣት ምክንያት ብዙ ማጥቃቱ ላይ ትኩረት ከማድረግ ይልቅ መከላከሉ ላይ ትኩረት እንዲያደርግ ኢንስትራክሽን ይዞ የሚገባባቸው ጨዋታዎች እንዳሉ በግልጽ በእንቅስቃሴው ትረዳዋለህና አሁን ዴክላንንም ወደኋላ የፈለጠ ይሄ ለተከላካዩ ለ6 ቁጥሩ እንዲቀርብ ማንንም ይጠቀም ማንንም ለ6 ቁጥሩ እንዲቀርብ ኃላፊነት ሊሰጠው የሚችልበት አይነት ይሄ ማጥቃቱ ላይ ደግሞ የራሱ ነው የሆነ ኢፌክት ይሄ ነው ትልቁ ሌላ ጥያቄ የሚያነሳው ዮኒ በሁለት ደርሶ መልስ የሩብ ፍጻሜ ግጥሚያ ላይ ኮከብ የሆነልህን ተጫዋች በ8 ቁጥር ቦታ ላይ ኮከብ የሆነልህን ተጫዋች በግማሽ ፍጻሜው በሌላ ወሳኝ ጨዋታ ላይ ወደ ኋላ ተስበህ ተጫወት ማለት ራሱ ስህተት አይሆንም። ትልቁ ነገር የትኛው ጉድለት ነው አርሰናል ይበልጥ የሚጎዳው የሚለው ይመስለኛል። ዴክላን ራይስ ሚሊሻ ያለው ማለት ነው ከ10 ፕላስ ጎል ኤንድ አሲስት አለው በጣም ጥሩ ሲዝን እያሳለፈ ነው። በተለይ ደግሞ ማድሪድ ላይ በሁለቱም ጨዋታ ማን ኦፍ ዘ ማች የሚል ፐርፎርማንስ ማሳየቱ ኮንፊደንሱ ምን ያህል ከፍ ያደረገው እንደመጣ የሱ ጊዜ ነው የሚመስለው። ቀጣይ የመጨረሻዎቹ ጊዜያት የዴክላን ራይስ ጊዜ ነው የሚመስሉትና እዛ ፕሮዳክቲቭ የሆነበት ቦታ ላይ አርቴታ ቢጫወት ምንም ጥያቄ ራሱ እኮ ዴክላን ራይስ ፓርቲ ቢጫ ካርድ ሲያይ አይታችኋል በጣም ተበሳጭቶ ተው ያለው ነበርና ለአርሰናል ብቻ አይደለም ለራሱ ሊያፈናቅለው ከተመቸው ከብትሉ ላይና አሁን ጥያቄው አርሰናል ከወገበታች ያለው ሪሶርስ በጣም እንዳላችሁ ጆርጂኖ የለም እዛ ቦታ ላይ ከዴክላን ራይስ ሌላ የምታምነው የለም። ከወገብ በላይ ግን የዴክላን ራይስን ያህል እንኳን ባይሆን እዛ ቦታ ላይ የተሻለ ለቡድኑ ጥቅም የሚሰጡ ተጫዋቾች አሉ። ሚኬል ሜሪኖ እሱ ጉዳት ነው ሲባል ነበር ግን የመድረስ ዕድሉ ሰፊ ይመስለኛል። ሜሪኖ ትሮሳርድ አለ እዛ ቦታ እና የትኛው ነው ክሪቲካል በተለይ ደግሞ ፓሪስ ሳን ጀርመን አማካይ ክፍሉ ምን ያህል በጣም ጥሩ እንደሆነ እያነሳን ነበርና ስለ 6 ከ8 ቁጥር ይልቅ 6 ቁጥር ቦታ ላይ በጣም አሳሳቢ ይመስለኛል አርሰናልና ምንም ጥያቄ የለውም ምርጡን 8 ቁጥርን አምጥታ 6 ቁጥር ላይ ማድረጋል። ምክንያቱም ለኔ ክሪቲካሉ ቦታ 6 ቁጥር ቦታ ላይ ዮኒ ግን ጨዋታው ኤምሬትስ ላይ ከመሆኑ አንፃርስ መጀመሪያ በሆም ጨርሰህ እንድትሄድ በቻልከው መጠን እሺ ከጥንቃቄ ይልቅ ኦፌንሲቭ ላይ አታተኩር። ጆርጂኖ የለም ጆርጂኖ የሚጠቀመው የሪብ ጉዳቱ እንደውም ከሲዝኑ እንዳይመለስ ያደርገዋል የሚል ነገር ያየው ይመስለኛል። አሁን በዚህ ክሪቲካል ሰዓት ላይ አርቴታ ኤክስፐሪመንት የሚሰራበት ሰዓት ነው ወይ መንሱር አይደለም። አሁን ለምሳሌ እዛ ቦታ ላይ ቆይ ፕሪሚየር ሊግ ጨዋታ ቢሆን ወይ ምድብ ምናምን ሻምፒየንስ ሊግ ምናምን ላይ ቢሆን እዛ ቲምበርን ሊሞክር ይችላል ከፈለገ የሆነ ነገር ሊያደርግ ይችላል ወይ ማይል ሉዊስ ኬሊ ጭምር ሊያደርግ ይችላል። ሉዊስ ኬሊ እንደውም ሪስክ መውሰድ ብትፈልግ ወርዝ የሚያደርገው ሉዊስ ኬሊ ኢቭን እንደዛም ሆኖ ከጨዋታው ማግኒቲዩድ አንፃር ኤክስፐሪመንት የምትሰራበት ሰዓት አይደለም። ስለዚህ የምትሄደው ወደ መጀመሪያ የሚታዩ አማራጭ አለም ጥርጥር ዴክላን ራይስን አድርጎ ትሮሳርን ፎልስ ናይን ከዛ ሜሪኖን ግራ 8 ቁጥር ላይ ማድረጉ የሚቀር አይመስለኝም መንሱሬና በጣም አስቸጋሪ ነው። ተጋጣሚስ መንሱሬ ተጋጣሚ በሎ ብሎክ የሚጫወት ቡድን አይደለም የምትገጥመው። አንዳንዴ ይሄን ሪስክ ብትወስድ አንድ 6 ቁጥር የበለጠ በሎ ብሎክ የሚጫወት ቡድን ቢሆን የምትገጥመው 6 ቁጥሩ ብዙ ኦብዘርቬሽን ላይ ነው ትኩረት አድርጎ የሚመጡ ኳሶችን መቆጣጠር መልሶ ማጥቃትን መቆጣጠር ይሄ ነው የበለጠ ይቀልልለታል። የበለጠ በ6 ቁጥሩና በተከላካዮቹ መካከል ያለው ሜዳ ለመጠቀም ነው የሚመጣው የኤነርጂ ቡድን በየትኛውም ጨዋታ አደገኛው እዛ ሜዳ ላይ ነው። ስለዚህ እዚህ ሜዳ ላይ በፓሪስ ተወስዷል ወይ ሪስክ የሆነ በቃ አዲስ ሰው ለሞክር ለማለት በፓሪስ የምትወስደው የምትቆመረው ቁማር ኤክስፐሪመንት የበለጠ አደገኛው ቦታ ነው ያ ቦታና እኔ አሁንም ቢሆን ሳይፈልግ ዴክላን ራይስን ይሄን ሚና የሚሰጥ ይመስላል። የሪያል ማድሪድን የደርሶ መልስ ጨዋታ ስኬታማ ምሽቶችን ላስተዋለ እርግጥ
ዴክላን ራይስ ሁለቱ ጎሎች በቆሙ ኳሶች የተቆጠሩ ናቸው። ግን ከጎሎቹም ውጭ ያለውን አገልግሎት ስንመለከት በ8 ቁጥር ቦታ ላይ ያለው ሚና አሁንም ለአርሰናል በቀጣይ ጨዋታ ላይ አስፈላጊ እንደሆነ እንረዳለን። ግን ደግሞ 6 ቁጥር መሸፈን አለበት። እንግዲህ ዮናስ እንዳለው የትኛውን የበለጠ ጥቅም ያለው በሱ ነገር ሲያጠቃ አርሰናል ለምሳሌ አሁን ሉዊስ ኬሊ አብዛኛው ኢንቨርትድ ሆነ ወደ ሚድፊልድ ይገባል። ልክ ግራኒት ጃካ እያለ ዚንቼንኮ ከግራ ኢንቨርትድ በሚሆንበት ሰዓት ግራኒት ጃካ ይበልጥ ወደ ግራ ስፔስ ላይ እንዲጠጋ እና እንደውም ብዙ ጎል ፕሮዳክቲቭ የነበረው በዛ ነው ዚንቼንኮ እና ምናልባት ፓሪስ የሚያፈገፍግ ወይም ደግሞ ክፍተቶች የሚኖሩ ከሆነ አርሰናል ዶሚኔት በሚያደርግባቸው ሰዓታት በተለይ ምናልባት የሉዊስ ስኬሊ ወደ መሃል መምጣት ምናልባት ዴክላን ራይስን የመከላከል ስራ ብቻ እንዳይሰራ ሊያደርገው ይችላል። ወደፊት ጠጋ ብሎ ደግሞ ማጥቃቱ እንዲያግዝ ከቻልም ጎል እንዲያስቆጥር እድል የሚሰጠው አይነት በጨዋታው ላይ የዚህ አይነት ታክቲክ ተለዋዋጭነት ሊኖር ይችላል። ታክቲካል ጉዳይ ካነሳን ሌላስ ኤክስፐሪመንት ማድረግ ከባድ ነው። ዮኒ እሱን እቀበላለሁ። ቻምፒየንስ ሊግ ግማሽ ፍጻሜ ፒኤስጂ ነው። ግን ያንን ቦታ ለማካካስ አሁን 2 ኢንቨርት የሚያደርጉ ፉልባኮችንስ ሊጠቀም ይችላል በዚህ ጨዋታ ሉዊስ ኬሊን ጨምሮ በቀኝ በኩልም እየገቡ ያ ማለት የበለጠ ዴክላን ራይስ ከፖሴሽን ጋር የበለጠ የማጥቃቱን የላይኛውን ክፍል እንዲቀላቀል ማድረግ ማለት ወደ 3-2-5 እንደዚህ ወይ 2-3-5 ብል ይሻላል 2-3-5 ሊቀየር የሚችልበት አንደኛው አማካይ የበለጠ ወደፊት ተጠቅሞ ሌላ አይነት እንደዚህ ይሄንን ሲጠቀም አላየነውም። ግን ከችግር አንፃር አሁን ከ6 ቁጥሩ ሁለቱም ቦታ ስለሚፈልገው ራይስን እንደዚህ አይነት ኦፍ ዘ ቦል ኦን ዘ ቦል ተቀያያሪ ሆነ ራይስን ሊያሳየን ይችላል። እኔ እሱን ምናልባት ምክንያቱም ግዴታ አሁን ዮኒ ያኛው ነው ክሪቲካል የበለጠ ብላለች። ግን ማጥቃቱም የበለጠ ክሪቲካል ነው። በሜዳ ጎል ካላስቆጠርክ ከባድ ነው የሚሆነው። ስለዚህ ሁለቱንም ባላንስ ያደረገ እንዲጫወት ለማድረግ ይሄንን ሊሞክር ይችላል። እንግዲህ ሁለቱም ኢንቨርት እንዲያደርጉ ቤን ዋይት የማል ተከላካይ ባህሪ አለው የበለጠ እንደውም በመነሻው ናቹራል ሴንተር ባክ ነው። ስለዚህ ምናልባት ሚዛኑን የመጠበቅ እድል ስለሚሰጥ እሱን መጠቀም የሚወስን ከሆነ የበለጠ ዴክላን ራይስ ወደፊት እንዲጠጋ ነፃነቱን ሊያገኝ ይችላል። 6 ቁጥርን ከኳስ ውጪ ቶሎ ኢምፖዚሽን የመዝጋት ኃላፊነትን ተሸክሞ ያ ደግሞ የሱን በጣም ስራ ብዙ የሚጠይቅበት ይመስላል። ምናልባት አርቴታ ከፔፕ መጽሐፍ ያው ቀዶ ያልወሰደው ይመስለኝ ለክፉ ቀን ከሴንተር ባኮች አንዱን እንደዚህ ቦክስ ሚድፊልድ ልክ ጆን ስቶንስን በሚቸገርበት ሰዓት በጣም ጥሩ ነው ጆን ስቶንስ የዛ ነገሮችን እንደ ፔፕ ደግሞ መጠኑ አርቴታ ሪጅድ ነው እና እንደዚህ አይነት ነገሮችን አያየንም እስካሁንና ለእንደዚህ አይነት ጊዜ እኮ እንደዚህ አይነት ነገሮች ይጠቅማሉ። አንዳንድ ኢምፕሮቫይዝ ማድረግ ያስፈልጋል። አዎ ከአርቴታ ባህሪ አንፃር ይሄንን ለመጠበቅ ሊከብደን ይችላል። ፔፕ ቢሆን ሊያደርገው ይችላል። ግን ቤን ዋይትን ደግሞ ኢንቨርት ያረክ ግባ ካልነው ቤን ዋይት እንግዲህ ይሰለፋል በሚለው ግምት ማለት ነው። የአርሰናልን እሺ ይሰለፋል ብለን እንውሰድ። ግን አሁን መነሻችን ቀደም ሲል ከተነሳው ነጥብ ጋር ለመቀጠል ነው። እንደዛ ከሆነ ደግሞ ዋነኛውን ጠንካራውን ደግሞ የቀኝ ክንፍ ደግሞ ልታበላሽ ነው። ዋይት፣ ኦዴጋርድ፣ ሳካ አንዱ ችግር እሱ ነው። እንግዲህ ዶሚኖ ኢፌክት አንዱ ችግር እሱ ነው። አሁን ባለፈው ተመልክተናል 4-0 በፕሪሚየር ሊጉ ባሸነፉበት ጨዋታ ኢፕስዊችን የሶስቱ ጥምረት ያለፈው ውድድር ዘመን ምርጡ ግን ነው ወይ አሁን እኔ ምናልባት ያ ጨዋታ በቂ ሳምፕል ሳይዝ አይመስለኝም። ያነ ከፈታኝ ቡድን አይደለም ምናንና ተመልክተናል። ግን ዘ ቤስት 35 ሚኒትስ ሲል ነበር አርቴታ አሰልጣኙም እንደዚህ አይነት ቶፕ ቡድን አልገጠምኩም። ማኬና እዛ ጋር ነው ያኛው ኬሚስትሪ ያ ትራያንግል ረጅም ጊዜ ሆኖታል። ኢንዲቪጁዋልም ደግሞ ልጆቹ ያለፈው ውድድር ዘመን ፐርፎርማንሳቸው ላይ አይደሉም። ኦዴጋርድ ተጽዕኖ ቀንሷል። በዚህ ውድድር ዘመን ከጉዳቱ በኋላ እየተፈተነ ነው። በዩናይትድ ቅንጅቱም ስለሌለ የለም ቅድም ሳሊባ ማጋሌስ እንዳነሳ አይወጣሉ ይገባሉ አብሮ የሚያጫውትም ዞር ሲል የለም። ትክክል ቤን ዋይት ተጎድቶ ረጅም ጊዜ ያልነበረበት ራሱ ኦዴጋርድ ያለ ሳካ ያልነበር እንደዚህ አይነት የውድድር ዘመን ያሳለፉትና በእንደዚህ አይነት ትልቅ ጨዋታ ያ ነገር ኬሚስትሪው ቶሎ እንደምትፈልገው ይሆንልሃል ብሎ ማሰብ ትንሽ አስቸጋሪ ይመስላል። ግን ያው የቅድም ያነሳነው የፓሪስ ሰን ዠርመን ደግሞ ጠንካራ የምንለው ጎን የፓሪስ ሰን ዠርመን ደካማም ጎን ቅድም ያነሳነው ይሄ የመስመር ተከላካዮቹ የማጥቃት ጥንካሬ
የሚተውት ሜዳ ግን እንዳለ መገመት መቻል አለብንና የበለጠ ቤን ዋይት ቀኝ ላይ ቢሰለፍ እና ይሄኛው የማጥቃት ጥምረት ውህደቱን ጠብቆ የሚመጣ ከሆነ እንግዲህ ሜንዴዝ የሚተውን ቦታ ለመጠቀም የበለጠ ቤን ዋይት ቀኝ ላይ ቢጫወት ለአርሰናል ጠቃሚው ነገር ይመስለኛል ከዛኛው ይልቅ ግን ምንድነው የበለጠ አርቴታን የሚያሳስበው የባላንስ ጉዳይ እንዴት ነው ባላንስ ማድረግ ምን አድርጌ ነው ባላንስ ማድረግ የሚለው ነገር የበለጠ በጣም አሳሳቢው ነገር ይመስለኛልና የዴክላን ራይስ 6 ቁጥርን ተጠራጥረን የዛን ጨዋታ አጀማመር ማሰብ ግን እድል ያለ ነው ለዚህ ሁሉ ተጠያቂ ቶማስ ፓርቴ ቢጫ ካርድ ዶሚኖ ኢፌክት አለ ብዙ ጨዋታ ነው የተጫወተ ብዙ ደቂቃ ነው በሻምፒየንስ ሊግ ሊወገድ የሚችል ኦፍ ኮርስ ጋንደናው ጥሩነቱ እኮ ኤምሬትስ ላይ መሆኑ አሁን ቅድም ያነሳው ለአርሰናል ሙሉ የማጥቃት ኃላፊነቱን በደጋፊው ፊት ስለሚጫወት ኢንካሬጅ ያደርጋሉና ዲክላን ራይስን አብዛኛው 6 ቁጥር ቦታ ላይ ብቻ ላናየው እንችላለን ያልኩ ታክቲካሊ ቡሩ ሲጫወት ወደፊት የሚሄድባቸው አጋጣሚዎች እንደ ሉዊስ ስኬሊ ለማል በሚመጡበት ሰዓት አይነት ይኖራል የቆሙ ኳሶችም ሌላ አርሰናል እኮ ሌላ ማጂክ ነው በመጀመሪያ በማድሪዱ ጨዋታ አይተናል ተለ ፒኤስጂ ደግሞ ተለ ከኪፔምቤ ጉዳት በኋላ እንደዚህ አይነት እንትሎች ላይ ይቸገራል ብዙ ማስቆጠርም ይቸገራል መከላከልም ይቸገራል የቆሙ ኳስ እንሩ አላስቆጠርም ከማዘምት ገርሞኛል ፓሪስ ሳን ጀርመን እና ለአርሰናል አንደኛው ሌላ አድቫንቴጅ ነው ግን የመልሱ ጨዋታ ላይ እንግዲህ የመጀመሪያው ጨዋታ ውጤት ምን እንደሚሆን አናውቅም ግን የመልሱ ግን ጨዋታ በጣም ክሪቲካል ይሆናል ቢያስባለሁ ውጤቱ ምንም ቢሆን ቶማስ ፓርቴን ዛኔ ታገኘዋል ቢያንስ ያጽናናቸዋልና እኔ ፓርክ ደ ፕሪንስ ላይ ቢሆን ደግሞ ይበልጥ ትልቅ ጉዳት ነበር ይየማስበው እንግዲህ በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል ላይ ሃይነከን ጋር በመተባበር የዩኤፋ ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታዎችን የተመለከቱ ውይይቶችን ነው ያደመጣችሁ የምትገኙት ከዮናስ አዘዘና ከሚሊዮን ጉክሳ ጋር ውይይታችን አንዱ አንዱን ሲመዝ በቀላሉ የሚያልቅ አይመስልምና ሌሎች ሐሳቦችም አብረው ሊነሱ ይገባል ያነሳናቸው ከበድ ያሉ ሊያከራክሩ የሚችሉ ሁሉን ላያስማሙ የሚችሉ ሴናሪዮች ናቸው ሚኬል አርቴታ ያለበት በቶማስ ፓርቴ አለመኖር ምክንያት በቡድን ውስጥ ሊፈጠርበት የሚችለውን መመሰቃቀል ነው ካሰላለፈ አንፃር ያየነው ዩሪያን ቲምበር ደግሞ በቀኝ በኩል ከተሰለፈ ብለን እንዲሁ ውይይታችን ማስፋት እንችላለን በቤን ዋይት ቦታ ግን አሁን ፔዤ በዚህ ሰዓት ላይ ከአርሰናል የሚለየው ለዚህ ጨዋታ በሙሉ አቅም ነው ያለው በትኩስ ጉልበት የተጎዳ ተጫዋች የለም ከፊትነስም ከምንም ከዴብዝ አንፃር ሁሉ ነገር ጥይቱ ሁሉ ዝናሩን ሞልቶ ነው ወደ ፊልሚያው የሚገባው በዚህ አድቫንቴጅ ይወስዳል በደንብ አድቫንቴጅ ይወስዳል እኔ እንግዲህ አሁን ሊግ አሁን ምንም ጨዋታ ሳይሸነፍ ለማንሳት ምንም ፈተና የለበትምና በሊግው አንድ ጨዋታ አለው ምን ያክል ተጫዋቾችን ይጠቀማል ምናልባት ከዚህ ከጨዋታ አይምሯቸው እንዳይርቅ የማች ፊትነስ ጉዳይ ምናምን የሪትም ጉዳይ ምናምን አሳስቦት ካልሆነ ብዙ ደቂቃ ይጠቀማቸዋል ብዬ አላስብም ይጠቀማቸውም ኢንቴንሲቲው ያን ያክል ጨዋታውን ካላሸነፍን ሞተን እንገኛለን የሚያስብል ዋጋ የሚያስከፍል አይነት አይደለም ጨዋታው ስለዚህ እሱ ለዚህ ለአርሰናሉ ጨዋታ የሚፈልጋቸውን ነገሮች እዛ ጨዋታ ውስጥ መተግበር ኢቭን ከስታይልም ከጨዋታ እቅድም አንፃር የአርሰናልን የሚገጥመውን አይነት የሚመስል መጠቀም ይችላል ምንም ይመጣበት ነገር ስለሌለ በሊጋው እሱ እድል ይኖረዋል ቡድኑ ፍሬሽ የመሆን እድሉ ሰፊ ነው እና ደግሞ ትኩረቱን እዛ ላይ አድርጎ ዝግጅት ማድረግ የሚችልበትም እድል አግኝቷል በደም የአርሰናል ጨዋታ ላይ ብቻ በትኩረት መዘጋጀት የሚችል ሌላ ትኩረቱን የሚወስድበት ነገር የለም አሁን አርሰናል የዚህ ከክሪስታል ፓላስ ጋር የጣላት ነጥብ ሌላ ርሶች ይዞ እየመጣ የሆነ የሚረብሽ ነገር አለ ቢያሸንፍ ኖሮ እንዲህ አይነት አዋራ ይነሳል አይኖርም ነበር አሁን ትኩረት ማጣት መጥቶበታል ቡድኑ አሁን ሳሊባ እየተነሳ ነው እንደገና ሌላ ርስ ፈጥሯል ራሱ በራሱ ስተት አርሰናል ፓሪስ ሰን ጀርመን ጋር እንደዚህ አይነት ነገሮች የሉም ትኩረታቸውን ሰብሰብ አድርገው ስለ አርሰናል ብቻ አድምተው መዘጋጀት የሚችሉበት እድል ሰጥቷቸዋል ከጉዳት ነፃ መሆናቸው አማራጮቹን አብዝቶለታል በጣም እንግዲህ ተመልክተናል የአስቶን ቪላ ጨዋታ እንግዲህ ከሜዳው ውጪ ሲያደርግ ዴዝሪ ዱዌን ከባርኮላ ይልቅ የመረጠው በሜዳው ሲጫወት ምክንያቱም ጥቅጥቅ ብለው እንደሚጫወቱ የበለጠ ዲፌንሲቭ ፕላን አስቶን ቪላ ይዞ እንደሚገባ እርግጠኛ ስለሆነ ሉዊስ ኤንሪኬ የበለጠ በፈጠራው ከባርኮላ የተሻለው ዋን ቱ ዋን የሚያሸንፈውን ተጫዋች ነው የተጠቀመው በመልሱ ደግሞ
የሁለት ጎል አድቫንቴጅ ይዞ ስለሆነ ሄደው ወደ ሰው ሜዳ አስቶን ቪላ ሜዳውን ለመልቀቅ እንደሚገድድ እርግጠኛ ስለሆነ የበለጠ ደግሞ ፍጥነት ያለውንና ዳይሬክት የሆነውን ባርኮላን አሰልጣኙ ራሱ ለየጨዋታው የሚያደርጋቸው ዝግጅቶች በጣም ድንቅ ናቸውና ለአርሰናል የበለጠ ጊዜ ትንፋሽ ወስዶ መዘጋጀት የሚችልበትን እድል አግኝቷል ብዬ ነው። ቆይ ቴክኒካል ታክቲካል ሳይኮሎጂካል ምናምን ጉዳዮች ወረቀት ላይ ካለ ከወረቀት መነሻው ልንወያይባቸው እንችል ይሆናል። ዮኒ እኔ ግን የምጠይቅህ ቀልብህ ምን ይላል? ቡካዮ ሳካ ያለው መረጃን ተውና ብዙ መረጃ አልተሰጠንም፣ ግን ቡካዮ ሳካ ለዚህ ጨዋታ በ100% ፊትነስ ይገባል። ቀልብህ ምን ይላል? የኢፕስዊች ጨዋታ ቀን ሚኬል አርቴታ አሁን ይሄን ተጫዋች ለምን ተጠቀመበት የሚል ጥያቄን ያስነሳል። ከኋላ የተወረደበት ታክል ከባድ ታክል ለዚህ ሲዝን ብቻ ሳይሆን ለሚቀጥለው ኦክቶበር አካባቢ ይመለሳል ብለህ ነው የምታስበው። ግን እንደመታደል ሆኖ እንግዲህ አላቅም መንሱሬ አርቴታ ደህና ነው ያለው ደህና ነው አለና ግን ምናልባት አሁን ምንድነው ክሪስታል ፓላስ ጨዋታ ላይ ግን መጨረሻ ላይ ነው ያስገባው። ሙሉ ፊት ስላልሆነ ነው ጥርጣሬው። ተጎድቷል አትል በዚህ ሰዓት መረጃ የለም። ተጎድቷል የሚጫወትም ከሆነ ተጎድቷል አትልም። ሚስጥር ነው የምታደርገው ብዙ ለዛ ነው ትልቅ ጦርነት ነው የሚጠብቃቸው እና ይሄ ትልቅ ሚስጥር ይመስለኛልና የዛ ጨዋታ ኢፌክት ምናልባት በጣም ከባድ ነው የሚመስለው መጀመሪያና በዛ ደረጃ ከባድ እንኳን ባይሆን ግን ተወሰነ ደረጃ የተጫዋቹ ፐርፎርማንስ ላይ ክል ያመጣበት ይችላል። ግን ቡካዮ ሳካ አንዳንድ ተጫዋቾች አሉ በሙሉ ፊትነስ ጨዋታ ላይ ቶፕ ለመሆን ከ90% በላይ ሙሉ ፊት መሆን ያለባቸው አይነት ተጫዋቾች ነው። ማን ያስታውሳል ስለ ጋሬዝ ቤል ሲነሳ ጋሬዝ ቤል በ60% ፊትነስ አታጫውቱ ከ90% በላይ መሆን ጥንካሬው ስፕሪንት መተዳደሪያው እሱ ነውና ቡካዮ ሳካ አንዳንድ እርጋታው የቡድን ጓደኞቹ በማጥቃት ወቅት ለቡድኑ የሚሰጠው አስተዋጽኦ ከፍ ያለ ፔስ ድሪብል ፍጥነት ሩጫ ብቻ አይደለም ቡካዮ አጫዋትና ኢኮኖሚካሊ ቡካዮ ተጋጣሚ መጫወት መጉዳት የሚያስችል ኳሊቲ ያለው ተጫዋች ነው። በዛ ልናየው እንችላለን። ሙሉ ፊት ከሆነም ቢገጥ ከጎን ያለው ሜንዴዝ ነው። ግማሽ ፊትም ከሆነ ሜንዴዝ ነው። ሜንዴዝ ደግሞ እንደ ዴቪድ አላባ አይደለም። በማድሪድ ጨዋታ ቡካዮ ሳካ ዴቪድ አላባ ነው አንድ ላንድ ሲገናኙ ነበር። አሁን ግን ሜንዴዝ ነው ጥሩ ተስፋው። ሜንዴዝ ቅድም ይልሻ ያነሳው ብዙ ስፔሶችን ለቆ ይሄዳል። ምናልባት አሁን እዚህ ጋር ጨዋታው የቲትፎርድ የፍላንኮች ጦርነት ይሆናል ብዬ ነው የማስበው። እንደውም ቡድኖቹ መሀል ላይ በጣም ኢቭን የሆነ ፍልሚያ የሚደረግበት አርሰናል ፊዚካሊ በጣም ኢምፖዝ የሚያደርግበት ፒኤስጂ ጨዋታው ላይ እንደዛ አይነት ነገር ነው የምታየው። ግን ጨዋታው ያለው ግራ ቀኝ አራቱም ፍላንኮች ላይ ነውና አንደኛው የቡካዮ ሳካና የሜንዴስ የሚገናኙበት ሜንዴስ ሲያጠቃ ጀርባውን ብለሃል። አሁን ግን ሲያጠቃም ለመከላከል ደግሞ ቲምበርንም በል ዋይትንም ለመከላከል ድሮፕ ማድረግ አለበት። አንዱ በሪያል ማድሪድ የመልስ ጨዋታ ላይ የቡካዮ ሳካ አንዱ ጥንካሬ እንዲያውም ማነው ካራገር ነው ሲለው የነበረው አንድ የሆነ የቀድሞ ተጫዋች ብቻ ቀጥታ ሳተላይት ኢንተርቪው ላይ በተለይ ሁለተኛው መስመር ላይ ተከላካይ መሆን ዛሬ የሰራው ስራ ሲለው ነበር። ትክክል ነው። እኛ ምናየው ማጥቃቱ ላይ ሊሆን ይችላል። ኦፍ ዘ ቦል ደግሞ ሌላ ትልቅ ኢምፓክት ሜንዴዝንም መጠበቅ እኮ ግድ ይሏል። በመከላከልም በኩል ፊት መሆን አለበት። በማጥቃት ትልቁ ስራ ይሄ ሊሆን ይችላል። አሁን ምክንያቱም 2-1 ነው ትናንት የሚያገኙት። ባርኮላም ሆነ ዴዝሪዶ የገባ እንደገና መቀየሩ ደግሞ እየመጣ የሚቀየሩት ነገር ሙሉ ፊት መሆን የሚጠይቅ ሰዓት ለቡካዮ ሳካ ብዙ ከሜዳው እንዲርቅ አይፈቅዱለትም ከራሱ ሜዳ ወይ ደግሞ ከአማካይ ክፍል ሊቨርፑል ላይ እንደምን አማካይ ክፍል ይበልጥ ፉልባኮቹ የሚያግዝበት አይነት በፊት የክሎፕ ቡድን ሁለቱ ፉልባኮች ይበልጥ ወደፊት በሚጠጉበት ሜዳው ለጥተው ወደ ግራ ወደ ቀኝ ፋቢኒዮና ቫይናልደም ግራና ቀኙ ልክ የዛ አይነት ለቡካዮ ሳካ ሌላ ተጨማሪ ከቨር የሚሰጥ አሳይመንት እንግዲህ እዛ ደግሞ ቦታ ላይ አሁን ደግሞ ሌላ 6 ቁጥር ላይም የችግር አለ። ቶማስ ፓርቴ ጥሩ ነው በዚህ አሁን ነው ያለው ሚስ የሚያደርጉት አንዱ በዚህ ነው። ኦክቶፐስ ነው አይተው ከሆነ ኳስ በጣም ኢንተርሴፕት ያደርጋልና በጣም ትልቅ ሚስ ይመስለኛል። ስለዚህም አይደለ በቀኝ መስመር ተከላካይነት እንዲጀምር እኮ የሚያደርገው ያ ባህሪም እኮ ስላለ ነው ስዊፕ የማድረጉ ነገር ስላለ ነው። ግን ይሄም ጥያቄ መነሳት ስላለበት ነው። በተለይ ነው ወሳኙ ጥያቄ ይመስለኛል። አሁን በሳካ
በማክሰኞ ምሽት ፊትነስ ላይ በመረጃዎች ላይ ተንተርሰም ወሰን አትችልም ዮናስ እንዳለው ነው በዚህ ሰዓት ተዋሻለህ ለስነ ልቦና ለምንም ከባድ ፍልሚያ ስላለብህና ለዚህ ነው ዮናስን የጠየቁት ቀልብህ ምን ይላል ያልኩት እንዲሁ ስታስበው ፈልገህ የምታገኘው አይነት ነገር ነው ወይ የሆነ መደምደሚያ ላይ የምትደርስበት ነው እንጂ በሆነ መረጃ ላይ ተመስርተህ ሰለፋል አይሰለፍም ወይ ሙሉ ፊት ነው ፊት አይደለም ማለት የምትችልበት ምናልባት ያሳስታል የሙሉ ፊት ጉዳይ ላይ ነው መጠራጠረው እንጂ የክሪስታል ፓላሱ ጨዋታ ላይ ምንም እድል አይሰጠውም ብዬ ነው ማስብ ምክንያቱም የበለጠ ይሄን ጨዋታ በማሰብ የበለጠ ከክምናው ቡድን ጋር እንዲቆይ ሪከቨር እንዲያረግ ለፓሪሱ ጨዋታ የበለጠ ጊዜ ሰጠው ነበር በያስባለሁ ቴስት ማድረግ ይመስለኛል የተወሰነ እድል አለ የኔ እዚህ ጋር የኔ አናሊሲስ ምንድነው ሳካ በክሪስታል ፓላስ ጨዋታ ላይ መጫወት ነበረበት ሙሉ ፊት ስላልሆነ ነው ያልጀመረው እንጂ ለምን መሰለ 3 ወር ከጨዋታ የራቀ ተጫዋች ነውና ፋይን ቲዩን መደረግ አለበት ሪትሙ ይፈልጋል እና ለፔጂዮ ጨዋታ ስታዘጋጀው በእነዚህ ጨዋታዎች ነው ማዘጋጀት ያለበት በኢፕስዊች በክሪስታል ፓላስ ነገር ግን አርቴታ ባይናገረው በክሪስታል ፓላስ ጨዋታ ላይ መጨረሻ ላይ ተጠዋቂ አርጎ አስጀመረው መጨረሻ ላይ ማስገባቱ የነገረኝ ነገር ሙሉ ፊት አይደለም እኔ የሙሉ ፊት ጉዳይ ያስማማናል የፓሪሱ ጨዋታ ደግሞ ሙሉ ፊት ከዛም በላይ ይፈልጋል በተለይ ያለበት ቦታ አሁን ቀደም የሆነ ያነሳው በሪያል ማድሪዱ ጨዋታ ፊት ለፊት ሲገናኝ የነበረው በእድሜ በደንብ የገፋ የተጫዋችነት ዘመኑን እያጠናቀቀ ያለውን አላባን ያገኘው ያን ያክል በማጥቃቱ ሲፈትነው አልነበረም በደንብ ፖዚሽኑን ጠብቆ ለቡድኑ መከላከል አስተዋጽኦ ሲያደርግ ነበር የበለጠ አደገኛው ቪኒሺየስ ስላለ እዛ ጋር ተገዷል ወደኋላ አሁን ግን ከፊትም ከኋላም አደገኛ ሰዎች ናቸው ያሉት በሱ መስመር ከፊቱም ከኋላው ስለዚህ የበለጠ መከላከል ኃላፊነት ይፈልጋል በዚህ ጨዋታ ከማድሪዱም ጨዋታ በላይ መከላከል ይጠበቅበታል ይሄ ደግሞ የበለጠ ከተቃራኒ ሜዳ እንዲርቅ ሳካን ያስገድደዋልና ሙሉ ፊት ካልሆነ ሳጥን ውስጥ አደገኛውን ሳካ ለማግኘት አርሰናል ይቸገራል በዚህ በመከላከል ኃላፊነት ላይ ተወጥሮ እንደገና ወደፊት ያንን ርቀት ሄዶ ተጽዕኖ የሚፈጥረውን ሳካ ለማግኘት ይቸገራል ይሄ ደግሞ ከገጠመው ለማይከል አርቴታ እጅግ ፈተናው ለአርሰናል የበዛ ነው ፈተናው የበዛ አቀደም ያነሳው ለፓሪስ ሁሉም ዝግጁ ነው መንዙሪና ዝናሩም ጥይቱምና አርሰናል ገና ቼክ ያደረገ ነው መድፉን በደም ሙሉ ለሙሉ ይተኩሳል አይተኩስም እና ለአሰልጣኞች ፈታኝ ይመስለኛል እንደዚህ ስትታገዝ ከጀርባ አሁን የሉዊስ ኤንሪኬን ተመልከት በደንብ ስኳዱ እንዴት አድርጎ ጤነኛ አድርጎ ለመምጣት እኮ የስኳድ ዲብዙም ጠቅሞታል ጥሩ ስኳድ አለው ለአርሰናል በጣም ከባድ እንደዚህ ለማድረግ አሁን እሱ ብቻ አይደለም እኮ ብዙ ተጫዋቾቿን የበርናውት የማድረግ ስጋት ጭምር አለ ብዙ ተጫዋቾች ምናወራ ሰተቶች እኮ የበርናውት አስተዋጽኦ አለው በጣም በእያንዳንዱ ጎሉ እኮ ሲቆጠር ምናልባት የዚህ የክሪስታል ፓላሱ ጎል የሳሊባን ስተት አነሳን ጎሉ ላይ የመጀመሪያው ጎል ሲቆጠር የመጀመሪያው ጎል ኤዜ ሲያስቆጥረው እኮ አርሰናል ላይ በሙሉ ሲዝን ያየነው የቡድን የመከላከል ጥንካሬ አልነበረ ዲው ላይ ማንም አልነበረ ዲው ላይ አንድም ሰው አልነበረ ሁለት ተጫዋች ያለ ስራ እዛ ቆሟል በዲውና በተቀረው ተከላካይ መካከል ኤዜ ኦርጋናይዜሽኑ በተከታታይ ጨዋታ ይሄን ያልተመለከተ የቆመ ኳስ የገባ ማስቆጠር ብቻ ሳይሆን አይደለ ቤተሳነው በተለይ ማዘምት እየተቆጠረበት እና ኒኮላስ ዮቨር ላይ እንደውም ሲቀልዱ ነበርኩ የሆኑ ስታቲስቲክሶችን አውጥተው እንደዛ አይነት ነገር አለ ስለዚህ ፓሪስ በዚህ ረገድ ብዙ ስጋት ቅድም ያሉት ድካም ያመጣቸው አንዳንድ ችግሮች እንግዲህ ከቦርን መዝጋው ወሳኝ ጨዋታ አለው መንሱር ከዚህ ጨዋታ በኋላ አሁን ፓላስን ቢያሸንፍ ደርሶ መልስ መሃል ፓላስን ቢያሸንፍ ቦርን መዝ ሜዳ ሄዶ በሁለተኛ ማርሽ ቅድም ያነሳ ነው አቻም ቢወጣ የዓለም ፍጻሜ አይደለም አሁን በቦርን መዝ ከቦርን መዝ ከሊቨርፑል ጋር አንፊልድ ላይ ሊቨርፑል ከዚህ በኋላ በኬኩ ላይ ክሬም ያን ጨዋታ ጭምር ማሸነፍ ነው ይፈልጉትና ለአርሰናል ራሳቸውን አድጋው አሁን ያለው ችግር ይያለ እንደገና ደግሞ ሌላ አልታሰበ ራሳቸው ለሚኬል አርቴታ ቡድን ፈተናው ቀላል አይሆንም ማክሰኞ ምሽት ግን ሪያል ማድሪድን በደርሶ መልስ አሸንፎ የመጣ ቡድን ደግሞ በሌላ ስነልቦና በሌላ አቀራረብ በሌላ ወኔ በሌላ በራስ ላይ ባለ እምነት መምጣቱ አይቀርም በኤምሬትስ ማክሰኞ ምሽት ይህ ጨዋታ ይከናወናል እነዚህን ነጥቦች በሰፊው በጥልቀት አንስተናል ግን ሁለቱን እንግዶቼን አንድ ጥያቄ ሳልጠይቅ ልሰናበታቸው አልፈልግም ውጤት እስቲ ገምቱ ዮኒ ምን ትላለህ ጎሎች ይኖራሉ ይገምታሉ
ምክንያቱም ጨዋታው ኤንድ ቱ ኤንድ ነው የሚሆነው። ፓሪስ ለመከላከል ብዙ ኔጌቲቭ እግር ኳስ የሚጫወቱ ቡድን ነው። ሁለቱም ስፔሶች ያገኛሉ የሚል እምነት አለ። አርሰናል 2-1 ሊያሸንፍ ይችላል። ምክንያቱም ጥሩ ዲፌንስ አለው። እውነት ለመናገር ጎል ይቆጠርበታል ግን ያሸንፋል። ሊቆጠርበት ይችላል ግን አድቫንቴጅ ይዞ ይሄዳል ብዬ የማስበው 2-1 አድቫንቴጅ ግን ለአርሰናል በጣም አደጋ አለው። አጠቃላይ አርሰናል ሊያልፍ ይችላል ካልከኝ ግን ኤምሬትስ ላይ ቢያንስ ፓሪስ ሳን ጀርመን ከአንድ ጎል በላይ ቢያንስ በሁለት ጎል ልዩነት ማሸነፍ ዋስትና ይሰጣል። አለዚያ አንድ ጎል በጣም አደጋ ያለው ይመስለኛል። አዎ ትልቅ እርምጃውን መራመድ ያለበት ኤምሬትስ ላይ ነው ካልን ውጤት እኔ የፓሪስ ሳን ጀርመን ቅድም ብዙ ጠንካራ ጎኖች አንስተናል። ግን የአስቶን ቪላው ጨዋታ ላይ የተመለከትነው እንግዲህ አስቶን ቪላ ምንድነው ምንም አይቀረውም ከዛ በኋላ 2 ጎል ተቆጥሮበታል በሜዳው። ስለዚህ ቡድኑ በሙሉ ኃይሉ ማጥቃት ሲጀምር የቡድኑ የጨዋታ ዕቅድ ሙሉ ለሙሉ ወደ ማጥቃት ሲቀየር ይሲርበተበቱ ተመልክቻለሁ። እድሎች ብዙ ሲፈጠርባቸው የአስቶን ቪላ ደካማነት እንጂ የዛለት አስቶን ቪላ ማለፍ ይችል ነበር። እድሉ አግኝቶታል። ከሁለት ለባዶ አሴንሲዮ ይሳቱ ኳስ አሴንሲዮ ሲዝን ዲሳይደር አግኝቶታልና ጫና የመሸከም በተለይ አፈክፍጎ በመጫወት ኮንትሮል ከእጁ ከወጣ ቡድኑ በዚህ አልተፈተነም። እስካሁን ድረስ የኤንሪኬ ቡድን በሊግ ያው በጣም ከፍ ያለ ኮንትሮል ያለው ቡድን ነው። በሻምፒየንስ ሊግ ቡድኑን እንደሚፈልገው ሲገነባው ድረስ ለኮንትሮል በጣም ይቸገር ነበር። እንደውም እሱ ቴክኒካል ኤሪያ ላይ ቆሞ ብዙ የሚያወጣው ቃል ኮንትሮል የሚል ቃል ነው ይባላልና በዛ በተቸገረባቸው ሰዓታትም 3 ጨዋታዎች ሲሸነፍ ተከታታይ ተመልክተናል። አርሰናል ዋስትናው ኮንትሮሉን መንጠቅ ከቻለ ከፒኤስጂ ኮንትሮሉን መንጠቅ ከቻለ ዮናስ ያለውን ከአንድ ጎል በላይ አድቫንቴጅ ማግኘት የሚችልበት እድል ይኖረዋል በጨዋታው። ኮንትሮል ሼር ካረገ ኮንትሮል አሳልፈው ከሰጠ ግን ኤምሬትም እኔ ለአርሰናል ዋስትናው ነው ብያላስብ። ቶማስ ፓርቴ ከሌለ ደግሞ አርሰናል አማካይ ክፍሉ ላይ ይሄን ኮንትሮል ለማግኘት ይቸገራል። ስለዚህ እኔ 1-1 እሺ ዮናስ 2-1 ብሏል። ሚሊዮን 1-1 ብሏል። ማክሰኞ ምሽት 4 ሰዓት ላይ የጨዋታ ይጀምራል። እስቲ እናንተም ገምቱ እዚህ ኮሜንት ሴክሽኑ ስር ማን ያሸንፋል? ግን ከምክንያት ጋር ቢሆን ውጤቱ 2-1 1-1 3-1 ማለት ቀላል ሊሆን ይችላል ቁጥር መጻፍ፣ ግን ምክንያቶቹን ማስደገፍ ግን ያስፈልጋል። እሱ እንማማርበታለን ማለት ነው። ጓደኞቼ ደግሞ ከነ ምክንያታቸውን ያቀርቡት። መልካም ጨዋታ እንዲሆንላችሁ የምመኘው ይህን ፕሮግራም እንድናቀርብ በዚህ ቻናል ላይ ያገዘንን ሃይነከንን በማመስገን ነው። የዩኤፋ ቻምፒየንስ ሊግ አጋር ሃይነከን የዚህ ፕሮግራም ትልቁ አጋር ነውና በሌላ ቪዲዮም እንመለሳለን። በቻምፒየንስ ሊግ ግማሽ ፍጻሜ መጀመሪያ ጨዋታ ይሄን ያህል ካልን ባርሴሎና እና ኢንተር ሚላንም ሌላ ምራቅ የሚያስውጥ ፍልሚያ ያላቸው ረቡዕ ምሽት። በዛ ቪዲዮ ደግሞ እንደገና መልሳችሁ ታገኙናላችሁ። አመሰግናለሁ ባልደረቦቼን ዮናስ አዘዘና ሚሊዮን ጉክሳን። በዚሁ ልሰናበታችሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከዚህ ቻናል ጋር እንድትወዳጁ ዛሬም ከአክብሮት ጋር እጠይቃለሁ። መንሱር አብዱል ቀኒ ነበርኩኝ። ሰላም ለእናንተ።